ኤርሚያስ በላይ በሰማይ ሲል ዘጸአት ምዕራፍ 20 ቁጥር 4 ላይ በላይ በሰማይ ሲል መላእክትን ያካትታል ወይስ አያካትትም? መላእክትን ሁሉ ያካትታል። ምክንያቱም በሰማይ ብሎ ሲል የሰማይ ሰራዊት ነው ብሎ የሚለው በዘዳግም መጽሐፍት ላይ በዘሌዋውያንም ጭምር ማለት ነው። ዘጸአት ብቻ አይደለም አንተ ያነበብከው፣ አንተ ዘጸአትን ያነበብከው። ይሄ የሰማይ ሰራዊት ተብሎ የተባለው ፀሐይና ጨረቃ፣ ከዋክብት እንደዚሁም ሕያዋን ፍጥረታት መላእክት ሁሉ ጭምር ያካትታል። ሁላችሁም አዳምጣችኋል፣ ተመልሶልኛል። በላይ በሰማይ ሲል መላእክትን ያካትታል ብሏል ወንድማችን። ቢንጎ በቃ ማለት መጽሐፍ ቅዱስ የመሰረት የሌለው ሰው ነው። እሺ በላይ በሰማይ ሲል መላእክትን ያካትታል ያለን ወንድማችን በዚህ መጽሐፍ ቅዱስ ክፍል ዘጸአት ምዕራፍ 25 ቁጥር 18 ላይ አምላካችን እግዚአብሔር 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ እንዳዘዘ ክፍሉን ረስቶታል። እሺ ኪሩቤል ምንድን ናቸው ወንድማችን ኤርሚ? ኪሩቤል መላእክት ናቸው። ያረሳቸውም በደንብ ልብ ብለህ ስማኝ። ኪሩቤል መላእክት ናቸው። መልሰልኛል። ለኔ በቂ ነው። ኪሩቤል መላእክት ናቸው። ዘጸአት ምዕራፍ 20 ቁጥር 4 ላይ አይ ኖ ለኔ በቂ ነው። ለኔ በቂ ነው። ሰዓት ስራ ላይ ቁጥሩ ወደ ጥያቄ አምልካቸው ብሎ መልሰልኛል። መልሰልኛል። መላእክትን አምልካቸው አላለ። ጣልቃ ትግባ መልሰልኛል። ዘጸአት ምዕራፍ 20 እኔ መላእክትን አታመልካለህ ወይስ አታመልክም ብዬ አልጠየኩም። መላእክትን ታመልካለህ ብዬ መላእክትን ታመልካለህ ወይስ አታመልክም ሳይሆን ጥያቄው በላይ በሰማይ ሲል መላእክትን ያካትታል ወይስ አያካትትም ነው። ወንድማችን ኤርሚያስ ደግሜ እጠይቅሃለሁ። በላይ በሰማይ ሲል ዘጸአት ምዕራፍ 20 ቁጥር 4 ላይ በላይ በሰማይ ሲል መላእክትን ያካትታል ወይስ አያካትትም? ቪዲዮውን የተቀረጸው ቪዲዮ መልሰስ ደጋግመህ ሁለት የጠይቀኛል። ለሶስተኛ ጥያቄው እንዴ መፍትሄ ነው። የጥያቄ ሰዓት እኮ ነው። የፈለጉትን ሐሳብ ጠይቀሃለሁ። ሌላ ጥያቄ ካለ ወደ ሌላ ጥያቄ እሺ መልስ የለ። በጣም ጥሩ ግራ ስለተጋባ ከዚህ በኋላ መልስ የለም። ሁላችሁም እዚህ ላይ እሱ እንደተናገረው የቀድሞውን ቪዲዮ የተናገረውን እንደ ማስረጃ አድርጋችሁ ተመለከቱት። በጣም ጥሩ እሺ። ስግደት ለእግዚአብሔር ብቻ የተገባ ነው ወይንስ አይደለም? አርስታችን አይደለም። ስለ ስዕላት ነው ዛሬ። ስለ ቅዱሳት ስለ ስግደት አንስተሃል። ምን እንዳወራ ሆኖ እኮ ስለ አንስተሃል እንጂ ስለ ስግደት ለስዕል ስለሚደረግ ስግደት ለስዕል ስለሚደረግ ስለሚታጠቅ አንስተሃል። ስግደት አምልኮ ነው ወይስ አይደለም? በቃ መልስ የለም። ቴንኪው አመሰግናለሁ። እሺ መልስ የለም። መጽሐፍ ቅዱስ የምታውቅ መስሎን ነበር። መጽሐፍ ቅዱስ አታውቅም። እሺ ስግደት ሁሉ አምልኮ ነው ወይስ አይደለም ስንል ክርስቲያኖች ስግደት ሁሉ አምልኮ አይደለም። ወንድማችን በጣም በተደጋጋሚ ለቅዱሳት ስዕላት የሚደረግ ስግደት ልክ እንደ አምልኮ አድርጎ ሲናገር ነበረ። ምንም አይነት የመጽሐፍ ቅዱስ ማስረጃ የለውም። እድሉን ሰጥተነዋል። በመጽሐፍ ቅዱስ የማስረጃ ስግደት ሁሉ አምልኮ እንደሆነ እንዲያሳይ ብራዘር ምንም አይነት አይዲያ የለውም። ስግደት ሁሉ አምልኮ አይደለም። እንዴት እንደዚህ አለ? ለምሳሌ ቅድም ያነሳናቸውን የመጽሐፍ ቅዱሱ ከእንደገና ማንሳት እንችላለን። በዚህ መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ ሩት ለቦዔዝ በግንባሯ ተደፍታ እንደሰገደች መጽሐፍ ቅዱስ ይነግረናል። እደግመዋለሁ። ሩት ለቦዔዝ በግንባሯ ተደፍታ እንደሰገደች ይናገራል። ሩት ለቦዔዝ በግንባሯ ተደፍታ ሰገደች ማለት ቦዔዝን አመለከችው ነው ወይ? በፍጹም ወርሺፕ አረገች የሚል አንድም የመጽሐፍ ቅዱስ ትምህርት ወንድማችን ሊያመጣልን አይችልም። ሌላ መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 6 ቁጥር 29 ላይ ለእግዚአብሔርና ለዳዊት እንደተሰገደ ይናገራል መጽሐፍ ቅዱስ። ሌላው በተመሳሳይ ሰዓት በተመሳሳይ ጊዜ ለእግዚአብሔርና ለዳዊት ተሰግዶ አይ ለእግዚአብሔርም ለዳዊትም የቀረበው ስግደት አምልኮ ነው የሚል ሐሳብ የለም። ወንድማችን ምንም አይነት የስግደት መጽሐፍ ቅዱሳዊ መሰረት ስለ ስግደት ምንም አይነት መጽሐፍ ቅዱስ የመሰረት ሳይኖረው ነው እንዲሁ በከንቱ ኦርቶዶክሳውያን ለስዕላት ይሰግዳሉ እያለ ሲናገር የነበረው። ባጭሩ ምንም አይነት መጽሐፍ ቅዱሳዊ መሰረት የለም። እሺ ለስዕላት ማይጠን አምልኮ ነው ስትለን ነበረ። ማጠን አምልኮ ነው ወይስ አይደለም? አምልኮ ነው። ቶሎ አንድ ጊዜ መልስልኝ። አምልኮ ነው። ጣዖት አምልኮ ነው የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። ዕጣን ማይጠን አምልኮ እንደሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። እሺ ዘጸአት ማነው? ትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ቁጥር 10 ላይ ላውጣለህ። አንዴ ጠብቀኝ። ኦኬ ዘጸአት መጽሐፍ ማነው? ትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 እሺ ዕጣን ማይጠን እንግዲህ አምልኮ እንደሆነ ማስረጃ ላይ መጣለን ነው። ጥያቄ ጠይቀኸኛል አይደለ? ጥያቄውን ልመልስበት። ትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ከቁጥር 6 ጀምሮ ትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ከቁጥር 9 ጀምሮ ወደ እርሱም ገባ፣ በዚያ የሚያደርጉትን ርኩሰት እያለኝ እኔም ገባሁ ነው። በግንቡ ዙሪያ የተንቀሳቃሽና የርኩሳን አራዊት ምሳሌ የእስራኤል ቤት ጣዖታት ሁሉ ተስለው ነበር። በፊታቸው ከእስራኤል ቤት ሽማግሌዎች 70 ሰዎች ቆመው ነበር። በመካከላቸው የሳፋን ልጅ
የአዛና ያቆመው ነበር። ሰው ሁሉ እያንዳንዱ በእጁ ጥናውን ይዞ የዕጣኑ ጢስ ሽቱ ይወጣ ነበረ። የእስራኤል እነሱም የሰው ልጅ ሆይ የእስራኤል ሽማግሌዎች በጨለማው ለእያንዳንዱ ቤት ወንድማችን ኤርሚያስ ለጣዖታት የሚደረግ አላልኩም። ጥያቄ ለጣዖታት የሚደረግ አላልኩም። ስለ ጣዖታት አላነሳንም። እኛ ስለ ጣዖታት ድምፅ ከሰማችሁ አንዳንድ ፈለገ ጠየቀው ከፈለገ አጣሞ ይመልስ፣ ቀጥ አድርጎ ይመልስ። ከዛ ደግሞ አንተ ታብራራለህ። በቂ ደቂቃ ስታል ይጨርስ። ሰዓቴን እኔ መጠቀም አለብኝ። ተጣለው እኮ አልኩ እኮ ታብራራለህ። እሺ ጨርስ ኤርሚ። የቀን ጥያቄ ኤርሚ ያስመልስ። ከዛ አንተ ደግሞ አዎ ይኸው በትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ቁጥር 12 ከ9 እስከ 12 ድረስ ባለው የእስራኤል ቤት ሽማግሌዎች በዛ በአንደርግራውንድ ባለ በጨለማ ቤት ውስጥ የስዕል ቤት ብለው ለተንቀሳቃሾች አራዊትና ለጣዖታት ሁሉ ጭምር ለስዕል ማለት ነው፣ ለስዕል ያጥኑ ነበር። በስዕሉ ቤት ለስዕል ብለው ያጥኑ ነበር። የስዕል ቤት ብለው ሰርተው ማለት ነው። ይኸው ጣዖት አምልኮ መሆኑ በቃ እርምጃለሁ። እሺ የጠየቁት ጥያቄ በቃ ይበቃል። የጠየቁት ጥያቄ ስለ ጣዖታት አልነበረም። ወንድማችን አንተ እያወራህ ስለ ጣዖታት ነው። ለጣዖታት የትኛውም ክርስቲያን ይጠን ይስገድ ያምልክ ወርሺፕ ያደርግ የሚል አንድም ትምህርት ቤተክርስቲያናችን የላትም። እኛ የጠየቁት ጥያቄ ስለ ስግደት ስጠይቅ ለጣዖታት ስግደት ይገባሉ እያልኩ አይደለም። ስለ ማይጠንት ስጠይቅ ለጣዖታት ማይጠን ይገባሉ እያልኩ አይደለም። ማይጠንት በራሱ ባይሰልፍ ጣዖት አምልኮ ነው ወይስ አይደለም ብዬ ነበር። ለምሳሌ በራዕይ መጽሐፍ ላይ ስንመለከት ጣልቃት ትግባ፣ በቃ አንተ ጣልቃት ትግባ ፕሊስ። እኔ የጠየኩት ጥያቄ ስለ ጣዖታት አልነበረም፣ ስለ ቅዱሳት ስዕላት ነው። ለቅዱሳት ስዕላት ስለሚደረግ እባክህን ጣልቃት ትግባ። ማይጠንት በራሱ ጣዖት አምልኮ እንደሆነ ነበር ማስረጃ ልሰጥ የምፈልገው። እሺ ሌላው ስዕላት ጣዖታት ናቸው ብለህ ታምናለህ አይደለም? አዎ የእግዚአብሔር ቃል ይላል። በጣም ጥሩ። ኢቫንጀሊካል ተብሎ ከሚጠሩ ቸርቾች ውስጥ አንዷ ሉተራን ቸርች ነች እና በውስጧ ስዕላቶች አሉ። ስለዚህ ሉተራውያን ጣዖት አምላኪዎች ናቸው ማለት ነው። ምን አይነት ስዕል ነው ያለው በሉተራውያን እና በካቶሊክ ምን አይነት ያው ሰርች አድርገው ልክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕላቶች አሉ። አንተ ንገረን። ሉተራውያን እና ለምሳሌ መላእክት ስዕላቶች አሉ። ለምሳሌ የመላእክት ስዕላቶች አሉ። የመላእክት ስዕላቶች አሉ። ኢቫንጀሊካል ተብሎ በሚጠራው በሉተራን ቸርች ደቂቃን ፖዝ ላድርገው። ለምሳሌ መረጃ አምጣ። ሉተራን ቸርች ውስጥ ስዕላት አሉ ብሏል። ልክ ኢትዮጵያ የመላእክት ነው ያለው። ያሳየን። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንዳለው አይነት ስዕል አለ ብሏል። እስኪ ስዕሉን አሳየን። የሉተራና የመካነ ኢየሱስ አሳየን። ጻፊ ይዟል። እሺ ፖዝ አድርገው። እሺ የመላእክት ስዕላት አሉ መካነ ኢየሱስና ሉተራውያን ብሎናል። ያሳየን። የማንኛውንም አሳያለሁ። ኤርሚ ቆይ አሁን ተረጋጋ። አችልም የመላእክት ነው ብለህ ያልከው አምጣ አሳይ። የማንኛውንም እኔ የፈለኩትን አችልም የመላእክት ብለህ አምጣ። አሁን ቀደም እኔ አሳያለሁ። መፍትሄ ነው የፈለኩትን አሳያለሁ። ብራዘር ተረጋጋ። ኦኬ እሺ በጣም ሲምፕል ነገር ነው። በነገራችን ላይ ብዙ የቤት ስራ ያስፈልገውም ነበረ። የሉተራን አይኮኖግራፊ ብላችሁ ሰርች ስታደርጉ ይመጣላችኋል። በሉተራን ቸርቾች ውስጥ ያሉ ስዕላቶች እሺ፣ ይኸው ለምሳሌ እዚህ ጋር ያለው ስዕል ይኸው ከነ ጽሑፉ ማየት ትችላላችሁ። እዚህ ጋር ያሉት ስዕላቶች በሉተራን ቸርቾች ውስጥ የማን እንደሆነ ሉተራኖችን ጠይቃቸው። ኤርሚያስ ስዕላቶች እዚህ ጋር ያሉት ስዕላቶች በሉተራን አሳይ። ጽሑፉን ካሜራ አሳይ። ከየትኛው ዌብሳይት ላይ ነው ያመጣው? የትኛው ዌብሳይት ላይ? ካሜራ ገልብጬ ለማሳየት ስለማይመቼ ነው። አንተ ዌብሳይት ገባና ሉተራን አይኮኖግራፊ ብለህ ሰርች አድርገው። ካልሆነ ብራዘር ይሄ ሰርች አድርገው። የሉተራን መካነ ኢየሱስ ማስረጃ የላሰው ስዕል አሳያልከኝ። ይሄው እንደማመጥ የላቸው አምጣ። መረጃውን አሳያለሁ። ዌብሳይቱን አሳይ። እነዚህ ስዕላቶች በሉተራን ቸርች ውስጥ ያሉ ናቸው። ሉተራኖች ጣዖት አምላኪ ናቸው። ምንጭ አምጣ። ምንጭ ከሌለ በቃ ዝም ብለህ እያዋሸህ ነው። ከዚህ የራሳቸው ይሄው የሉተራን አይኮኖግራፊ ማስረጃ ካልሆነ የማን ማስረጃ ይሆናል? ዌብሳይቱን አሳይ። ስዕሉን አይደል ታሳይ። ዌብሳይቱን ነው ላሳይ። ሉተራን አይኮኖግራፊ ብለህ ሰርች አድርግ። ኤርሚያስ ብራዘር እኔ ከእናንተ ሳመጣ ምንጭ መጽሐፍ ጠቅሼ ነው። አንተም ልክ ስታመጣ ሉተራን አይኮኖግራፊ ብለህ ከባድ እኮ አይደለም። ሰርች አድርገው። ወደ ሌላ ጥያቄ ሰርች አድርገው። ከባድ እኮ አይደለም። ወደ ሌላ ጥያቄ አንተ ሰርች ያላርከው እኔ ሰርች አላደርግም። ምን ያውቃለሁ? መካነ ኢየሱስና እኮ ወደ ሌላ ጥያቄ ይሄን ጥያቄ ተመልሳታል። የኔ ናቸው ሉተራን እና መካነ ኢየሱስ የኔ ናቸው። አንድ ጊዜ እሺ፣ መሀል ላይ ልባ ይከርታል። በጣም ወዳችሁ ለማከብራችሁ ሰዎች
አድማጭ ተመልካች በደንብ መስማት ስላለበት አልመለሰም ብለን ወደ ኤክስፕላኔሽኑ ትሄድና ወደ ሁለተኛው ጥያቄ እንትን እንዳይሆን አድማጭ ወንድማችን አውጡና ሰርች አድርጎ። እሺ ወንድማችን ኤርሚያስ እሺ ሁላችሁ እዚህ ውስጥ ያላችሁ ፕሮቴስታንት ወንድሞች በሉተራን ቸርች ውስጥ ያሉ አይኮኖግራፊዎችን በራሳቸው የሉተራን ቸርቾች ዌብሳይት ገብታችሁ መመልከት ትችላላችሁ። በጣም ሶ ኢዚ፣ በነገራችን ላይ ከባድ ማስረጃ አይደለም ወይ የሰባ ሐሳብ አይደለም ያነሳው ወንድማችን ኤርሚ። እሺ ለማንኛውም እዚህ ጋር የምትመለከቷቸው ስዕላቶች በአጠቃላይ በሉተራን ቸርቾች ውስጥ ያሉ ናቸው። በሉተራን ቸርቾች ውስጥ ኢቫንጀሊካል ተብላ ከምትጠራው ቸርች ውስጥ ለምሳሌ አንዷ ያው ሉተራን ቸርች ነች እና ሉተራን ቸርች በውስጧ ስዕላቶች አሉ። እሺ ወንድማችን ኤርሚያስ ሉተራኖች ጣዖት አምላኪ ተብለው ይጠራሉ ወይስ አይባሉ? ኦኬ እንግዲህ ሊያሳይ አልቻለ መረጃ ምንጩ ማለት ነው። እነዚህ ስዕላትን ያሳየ መካነ ኢየሱስና ሉተራውያን ናቸው ብሎ ካለ እነዚህ የጠየቁት ጥያቄ ይባላል ወይስ አይባሉ? ጣዖት አምላኪዎች ይባላሉ ወይስ አይባሉ? እየመለስኩ ነው። አታቋርጠኝ። እየመለስኩ ነው። አየህ ጥያቄ ከጠየቅ በኋላ ለመስማትም ደግሞ ጊዜ መስጠት አለብህ። ስርዓት መኖር አለበት። ኦኬ እነዚህ አሁን ያሳያቸው ምንጭ አላሳየም። ልብ በሉ። እንደዚህ አድርጎ ያሳያቸው ከመካነ ኢየሱስ ወይ ከሉተራውያን እንኳን ቢገኙ እነዚህ ስዕሎች ስዕለ አድህኖ ተብለው በመካነ ኢየሱስም በሉተራውያንም አይመለኩም። ልመልስበት ቅድም አሳብዬ አንድ ጊዜ ላሳያችሁ፣ ለሁሉም ላሳያችሁ አንድ ጊዜ ቅድም እኮ ቅድም አሳብዬ ስራ እዚህ ጋር ይታያችኋል አይደል? ይሄ ስርዓት ነው። ችግር የለውም። እሺ እዚህ ውስጥ ያላችሁት ወንድሞች በደንብ የሚታያችሁ ይመስለኛል። እንግዲህ እንደሚታያችሁ ተስፋ አደርጋለሁ። ኢሜጅ ዊዝን ሉተራን ሊተርጂካል ሊቪንግ ይላል። በሉተራን ቸርቾች ውስጥ ያሉ ኢሜጆች ናቸው እዚህ ላይ የተቀመጡት። በነገራችን ላይ እነዚህ ብቻ ሳይሆኑ በጣም ብዙ በሉተራን ቸርቾች ውስጥ ያሉ ስዕላቶች አሉ። ይኸው ለምሳሌ ይሄ የግሪክ ሉተራን ቸርች ነው። ይኸው የግሪክ ሉተራን ቸርች፣ ይኸው ይሄ የግሪክ ሉተራን ቸርች ፕሪስት ነው። እዚህ ጋር የድንግል ማርያም ሁሉ ስዕል ይታያል ቸርች ውስጥ። እኔ የከፈትኩት ዌብሳይት ነው። ዌብሳይታችሁን ከፍታችሁ ማየት ትችላላችሁ። እኔ የከፈትኩትን ዌብሳይት ማለት ነው። ኦኬ ሌሎችን መረጃዎች ማውጣት እንችላለን። እዚህ ጋር የምትመለከ ይሄኛው ይቅርታ ሶሪ፣ ይሄኛው የሉተራኖች አይደለም። በጣም ሶሪ ይቅርታ ይደረግልኝ። አረባክ እሺ እዚህ ጋር የምትመለከቷቸው ስዕላቶችም እዚህ ጋር ለምሳሌ ጌታችን ኢየሱስ ክርስቶስ በደብረ ታቦር ብርሃኑ እንደተገለጠ የሚያሳይ ስዕል ነው። እንግዲህ ለጠላቱ በጣም ይቅርታ አቅርቤ ማሳየት ስላልቻልኩ ነው፣ ብለር እየሆነብኝ ነው። እዚህ ጋር ሙሴንና ኤልያስን ከግራና ከቀኝ ትመለከቷቸዋላችሁ። ልክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንዳሉ አይነት ስዕላቶች ማለት ነው። ኦኬ ጌታችን ኢየሱስ ክርስቶስ በደብረ ታቦር የተገለጠው ክብሩን የሚያሳይ ስዕል ነው። ይሄ ስዕል ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አይደለም፣ ወይም ደግሞ በሌላ ኦርቶዶክስ ቤተክርስቲያን ውስጥ አይደለም። ሁላችሁም ዌብሳይታችሁን ከፍታችሁ ማየት ትችላላችሁ። በሉተራን ቸርቾች ውስጥ ነው። ኢሜጅ ዊዝን ሉተራን ቸርች። ይኸው ዌብሳይቱን እኔ ከፍቼዋለሁ። ሌላ እኔ ከራሴ ጨምርኩት አንድ ማሳብ የለም። ይሄኛው የምትመለከቱት ደግሞ የግሪክ ሉተራን ቸርች ነው። ይሄ እዚህ ጋር የምትመለከቱት የእመቤታችን የቅድስት ድንግል ማርያም ስዕል ነው። ኦኬ ሰው ከዚህ ላይ ተነስቼ ለወንድማችን ኤርሚያስ የጠየቁት ጥያቄ ምንድን ነው? ሉተራኖች ስዕላት ጣዖታት ናቸው ስላለኝ ወንድማችን ኤርሚያስ ሉተራን ጣዖት ያመልካሉ ወይስ አያመልኩም ነው ጥያቄው። ኦኬ እሺ አሁን ያሳየን ከሉተራውያን ቤተክርስቲያን ነው ብሎ ነው ዌብሳይቱን ያሳየን ወንድማችን በልመናን ያሳየን። ስለዚህ ሉተራውያንና መካነ ኢየሱሶች ጣዖት አምላኪዎች አይደሉም። ምክንያቱም ለእነዚህ አሁን ላሳየን ስዕሎች አያጥኑም፣ አይሰግዱም፣ አያሸበሹም። ልክ እንደ ኦርቶዶክስ ያኔ ያጥናሉ ወይስ አያጥኑም አይደለም ጥያቄ። ስዕላት አይሰግዱላቸውም፣ ጣዖታት ናቸው ወይስ አይደሉም? ስዕላት ጣዖታት ናቸው ብለን እናገርበት ጣዖታት ናቸው ብለን እሺ በቃ ይበቃል። እሺ ማብራሪያ ሰጣለሁ። በቃ ጨርሻለሁ። ወንድማችን የጠየቅነው ጥያቄ ስዕላት ጣዖታት ናቸው ወይንስ አይደሉም ነው። ስዕላት ጣዖታት ናቸው ወይንስ አይደሉም ስንለው ስዕላት ጣዖታት ናቸው አለ። ከዛ በኋላ ኦኬ በሉተራን ቸርቾች ውስጥ ያሉ ስዕላትን አውጥተን አሳየ ነው። አይ ሉተራኖች እኮ ስዕል አያጥኑም፣ ስዕል አይሰግዱም ምናምን ወዘተረፈ የተለያዩ ሀሳቦችን አነሳ። በመጀመሪያ ወንድማችን ሲለኝ የነበረው ምንድን ነው? ስዕላት ጣዖታት ናቸው ወይ ስንለው ኦፍኮርስ ጣዖታት ናቸው አለ። እሺ ስለዚህ በሉተራን ቸርቾች ውስጥ ያሉ ስዕላቶችን አነሳል። ስለዚህ ሉተራኖችም በቸርቾቻቸው ውስጥ ጣዖትን ይዟል ማለት ነው። ስለዚህ ጣዖት አምላኪያቸው ናቸው ማለት ነው ወይ ስንለው ስለ ሉተራን ደፍሮ ሊናገር አልቻለም። ይሄ ደግሞ የሚያሳየው ወንድማችን ምንም አይነት መጽሐፍ ቅዱሳዊ መሰረት እንደሌለው የሚናገር ነው። አምላካችን እግዚአብሔር ስሙ የተመሰገነ ይሁን።
በጣም ተመችቶኛል። እንደዚህ ያለ ዲቤት ደስ ይላል። አድማጭ ተመልካች አለቆቻችን ናቸው። በጣም ነው የምናከብራችሁ፣ በጣም ነው የምወዳችሁ። እኔ እናንተ ጆሮ ጠነቅቃለሁ፣ ፍርድ ትሰጣላችሁ። እናንተ ከዚህ ደግሞ ሲወጡ ቤቶቻችሁን ከፍታችሁ ስታወሩ የራሳችሁን ደግሞ የራሳችሁን ጥረት አድርጋችሁ ህሊናችሁ ግራና ቀኝ ሚዝናችሁ ትፈርዳላችሁ። ኦኬ፣ ጥያቄ ይጠየቃል። ካልተመለሰ አድማጭ ተመልካች የተጠየቀውና የተመለሰውን ስለሚያገናዝብ ለእናንተ እንተዋለን ማለት ነው ባጭር ቋንቋ። አሁን ጠያቂ ኤርሚያስ ነው። መላሽ በጣም አመሰግናለሁ። እሺ አሁን የተናገረው ላይ ትንሽ ማብራሪያ ሰጥቼ ጥያቄ እቀጥላለሁ ማለት ነው። በሉትራን ቤተክርስቲያንና በመካነ ኢየሱስ ወይ በሉትራን ቤተክርስቲያን ላይ ስዕል አለ ወይ ብሎ ጠየቀኝ። ስዕል ካለ አምጣ አልኩትኝ። በመረጃ አሳያልኩት። መረጃውን ሊያሳይ ፈቃደኛ አልነበረም። ዘግይቶ በኋላ ላይ መረጃ ላሳያለው። ዌብሳይቱንም ራሱ አያውቀውም ነበር። ግን ያመጣውም እንኳን ከሉተራውያን ቢሆን ሉተራውያን ጣዖት አምላኪ ናቸው ብሎ ሲለኝ ሉተራውያን መካነ ኢየሱስም ጣዖት አምላኪ አይደሉም በጌታ ወንድሞቼ እና እማምናቸው አብያተ ክርስቲያናት ስለሆኑ ማለት ነው። ለምንድነው ጣዖት አምላኪ ያልሆኑ? ስዕል እኮ ቤታቸው ተገኝቷል ብለህ ካልከኝ ያ በጣሪያቸው ላይ ወይ ደግሞ በሆነ ቦታ ላይ የሳሉት እነዚህ ያያድካቸው ስዕላቶች ለእነዚህ ስዕላቶች እናንተ እንደምታጥኑት እነሱ አያጥኑም። እናንተ እንደምትሰግዱት እነሱ አይሰግዱም። እናንተ ወደ ስዕላቶቹ እንደምትጸልዩት መካነ ኢየሱስም ሉተራውያን ወደዚህ ስዕል ፊታቸውን አዙረው አይሰግዱም። ስለዚህ ጣዖት አምላኪዎች አይደሉም። ጣዖት አምላኪ የሚባሉ ለእነዚህ ስዕላት የሚያጥኑ አትግባብኝ የሚያጥኑ ከሆነ የሚሰግዱ ከሆነ ለእነሱ የሚዘምሩ ከሆነ እነሱን የሚያነጋግሩ ከሆነ ወተት የሚያፈልቁ ከሆነ ላብ የሚያፈልቁ ከሆነ ጸሎት ይሰማሉ ይገላሉ ብለው የሚሉ ከሆነ ብቻ ጣዖት አምላኪ ያስብላቸዋል። ስለዚህ ካቶሊካ ማነው ሉተራውያንና መካነ ኢየሱስ ቤተክርስቲያን ጣዖት አምላኪዎች በፍጹም አይደሉም። ለምን? ለስዕል እንደነፈለገ አይሰግዱም፣ አያጥሩም፣ አይዘምሩም፣ ምንም አይሉም ማለት ነው። ኦኬ ወደ ጥያቄ ልግባ። ስዕላት በኦርቶዶክስ ተዋሕዶ ቤተክርስቲያን ምን ብለው ይጠራሉ? ቅዱሳት ስዕላት ወይ ስዕለ አድኅኖ? በሁለቱም ይጠራሉ። ከደዌ ስጋም ስለሚያድኑ በሁለቱም ይጠራሉ። በአንድ ፔጅ ላይ ግን ቅዱሳት ማነው ስዕለ አድኅኖ ተብለው አይጠሩም ብለህ ስትናገር ነበር። አንተ ነህ ትክክለኛ ወይስ ዋሽተህ ነው? እዛ ቤተክርስቲያን ነች ትክክለኛ፣ እኔ ተሳስቻለሁ ማለት ነው። በሁለቱም ይጠራሉ። ስለዚህ አንተ ተሳስተሃል ማለት ነው። ቢታይ የምትባለው ፔጅ ላይ ቀርበህ ቅዱሳት ስዕላት አይባሉም ማለት ስዕለ አድኅኖ አይባሉም ነበረ። ኦኬ እሺ፣ ስለዚህ አስተካክላል ማለት ነው። ያው በሌላ ፔጅ ላይ ስትገባ የምትናገረውን ለወደፊት ተጠንቀቅ። ቤተክርስቲያኒቱ ስዕለ አድኅኖ ብላ የምትለው አንተ ግን ስዕለ አድኅኖ አይባሉም ብለህ የጥያቄ ሰዓት ነው። ያስቴት ሰዓት አይደለም። አንተ አይደለም የምትመራው። ፖዝ አድርግልኝ። እኔ አላደምጥም። አስቴት አሁን ደቂቃው ኤርሚያስ ነው። ፖዝ አድርግልኝ። አንተ አይደለም ሊድ የምታደርገኝ እኔ ነኝ ሊድ የምታደርገኝ። እኔ እኮ የመጣሁት አሁን አንተ ጠየቀህ። ቅድም አሁን ለምሳሌ ስትጠይቀው መጽሐፍ ቅዱስ እንደማያውቅ ማሳያ ነው ምናምን ብለህ መንፈሳዊ ፖለቲካ ሰርተበታል። እሱም ደግሞ በተራው ይጠይቅህና መለስ ካልመለስ መንፈሳዊ ፖለቲካ። ስለዚህ አሁን የኔ ነው ሰዓቱ። ከሶስት ቀን በፊት ህዝብ ይፈርዳል። እሱ የሚሰራውን እሺ፣ ቀጥል፣ ችግር የለም። ከሳምንት በፊት ዲያቆን ፈለገ የቤተክርስቲያን ሰባኪ ነው። ዲያቆን ፈለገ ከሳምንት በፊት ቲክቶክ ላይ ቀርቦ ስዕለ አድኅኖ አይባሉም ብሎ ተናግሮ ነበር። አሁን ስጠይቀው ስዕለ አድኅኖ ይባላል ቤተክርስቲያናችን አለ። ምክንያቱም እምቢ ብሎ ቢል በመጽሐፈ ሰዓታት እንደሚይዘው ስለሚያውቅ ማለት ነው። ስዕለ አድኅኖ ይባላሉ። ስለዚህ ስዕለ አድኅኖ ማለት የሚያድኑ ስዕል ማለት ነው። ኦኬ የሚያድኑ ስዕላት ከሆኑ ለምሳሌ በታምረ ማርያም መቅድም ላይ ለስዕሉ ያልሰገደ ከቆመበት ስፍራ ይጥፋ ብሎ የሚለውን ቃል ታውቃለህ? እርሳችን በመጽሐፍ ቅዱስ ነው። በመጽሐፍቶች ሁሉ ጥያቄ ብቻ ጠይቀን ርዕሳችን መጽሐፍ ቅዱስ ቤቱን በትክክል ይመራል። ርዕሳችን መጽሐፍ ቅዱስ ነው፣ በትክክል ይመራል። ስለ ስዕላት መጽሐፍቶችን ሁሉ ነው ያሳየው። ቅድም በሰጧችሁ ርዕሳችን በመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ጠይቀኝ። ጥያቄ ካለቀብህ እኔ እሰጥሃለሁ። እኔ መርጣችሁ ይመታችኋል አይደል? መቻለሁ ቅድም በሚያብራራበት ሰዓት ላይ ከመጽሐፍ ቅዱስ ብቻም ሳይሆን ከገድላት እየጠቀሰ ሲያወራ ነበር። ይጠይቃል። ገድላት የቤተክርስቲያን ርዕሳችን አይደለም። ሄሪ ርዕሳችን አይደለም። ኤርሚያስ ገድል ስለጠቀሰ ርዕሳችን ማለት አይደለም። ጥያቄ ነው። ርዕሳችን አይደለም። በመጽሐፍቶቹ ታምናለህ? በመጽሐፍ ቅዱስ ነው ማምነው። በመጽሐፍ ቅዱስ የማስረጃ ይጠይቀኛል። መጽሐፍቶቹ ያንተ ናቸው አይደል?
በአዋልድ መጽሐፍት ከሌላ ቤተ እምነት አማኝ ጋር የሃይማኖት መመስረቻ ሆኖ አንወያይበት። በነገራችን ላይ የአዋልድ መጽሐፍቶቻችን የሥርዓት፣ የቃል ኪዳን፣ የረድኤት፣ የበረከት መጽሐፍቶች እንጂ የሃይማኖት መመስረቻዎች አይደሉም። ስለዚህ በመጽሐፍ ቅዱስ which means በሃይማኖት መመስረቻ በሆነው መጽሐፍ ቅዱሳችን ኤርሚያስ መወያየት ይችላል። ጥያቄዎቹን ከመጽሐፍ ቅዱስ መሰረት አድርጎ ሊጠይቀኝ ይችላል። በመጽሐፍ ቅዱስ ዙሪያ ብቻ ነው። በመጽሐፍ ቅዱስ ብቻ ከሆነ እነዛን ማትጠቀምባቸው ከሆነ አልጠቀምባቸውም ብለው ኦፊሻሊ አሁን ተናገር። ኖ ለምን እላለሁ? ርዕሳችን አይደለም። ምን ማለት ነው? አልገባኝም። የትኛው ሀሳብ እኮ መወገን የለብህም አንተ። ከመሀል ሆነ ሀሳቦችን ልታለም ሀሳብ መወገን የለብህም። ርዕሳችን ምንድን ነበረ? ለምሳሌ ቴዲ ንገረኝ እስኪ። ርዕሳችን ስንገባ ምንድን ነበር? ለምሳሌ አንተም ከጎግል እያነሳ ነበር አይደል? ያ ኖ ከጎግል ያነሳው ሉትራኖች አላቸው ወይስ የላቸውም? ሌሎች የሱ ቆይ ሌሎች መጽሐፍቶችን አንስቼ የሱ ቆይ የሃይማኖት መመስረቻ ያልሆኑ መጽሐፍቶችን ግን አንስቼ አልተወያየሁባቸውም። ስለዚህ እሱ የሃይማኖት መመስረቻ የሆነውን መጽሐፍ ቅዱስ አንስቶ ከኔ ጋር ይወያያል እንጂ በገላት ድርሳናት በመጀመሪያ ስንት ያልተስማማናቸው ጉዳዮች አሉ። አንድ ጊዜ ሁለቱም የኔ ሃይማኖቶች ናቸው። ሁለቱም እሱን እንግዲህ ማንም በተለየ ሁኔታ የምትሆንበት ነገር የለም። የቤተሰባችን ጉዳይ ነው። ፕሮቴስታንትም ብሎ ኦርቶዶክስ። አሁን ግን ርዕሳችንን እንጠብቅ ለጊዜው። ቆይ የተጻፈ ነገር እስከሆነ ድረስ ወይ ትመልሳለህ ወይ አልመልስም እንጂ ከዚህ ርዕሳችንን እንጠብቅ። መልስ መመለስ አለመመለስ አይደለም። እኔ ስናገር እኮ ቆይ በዛ። እሺ ቀጥል። ቆይ ጥያቄው አስሎንጋስ ከስዕል ጋር እስከሆነ ድረስ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦርጋናይዝ ያደረጋቻቸው መጽሐፎች እስከሆኑ ድረስ ሲጠይቀሃል። ከዛ አይ አንብቤ እመጣለሁ ወይ አባቶቼን እጠይቃለሁ ትላለህ። ፔሬድ አለቀ። ከዚህ ጠይቀኝ ከዚያ ጠይቀኝ የሚባል ነገር። እሺ ይሄን ሀሳብ ደግሞ ታዳምጠኛለህ ቴዲ። ርዕሳችን ምንድን ነበረ ስንጀምር? እስኪ ንገረኝ ርዕሳችንን። በስዕላት ቴዲ አሁን ፌር ነው። እኔ ጥያቄ እሱ በሚጠይቅ ሳለ እኔ አላስቆምም። ልክ እኔ ስናገር ጠብቆ እንዳይናገር። ርዕሳችን ቴዲ ምንድን ነበረ? ርዕሳችን ምንድን ነበር ቴዲ? ለምን ቆይ ትለኛለህ? እኔ ቁጥሩን ሳይጠይቅ እሱ ቆይ በለው። አንዴ ኤርሚያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትጠቀምባቸዋለች ብለህ ከምታስበው ስዕልና ስዕልነት ርዕሳችን አንድ ጊዜ ርዕሳችን ይቅደም። አንድ ጊዜ በመጀመሪያ ርዕሳችንን ንገረኝ። ቆይ ቅድም ይኸውልህ ከገድላት እያነሳ ሲናገር አድምጣል። አንሳና ተናገር ያለው ሰው እኮ የለም። ጥያቄው ላይ እኮ አንድ ጊዜ ለምሳሌ ፕሮቴስታንት እውቅና የሰጠችው መጽሐፍ አንድ ፓስተር ከጻፈ ከዚህ አጠይቅ የሚባል ነገር የለም። የቸርቹ ንብረት ነው። እኔ እንደዚህ አይነት ሀሳብ አልተናገርኩኝ። ቆይ ሀሳቤን በሌላ አይነት አረዳድ እየተረጎምክልኝ ነው። አይ ነው ከዚህ በላይ ማን እኔም አላደምጥም። ቴዲ በመጀመሪያ ርዕሳችን አንተን ጠይቄ ነበር አልመለስክልኝም። ርዕሳችን ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ነው። ኦኬ ርዕሳችን ያ ነው። ርዕሳችን ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም። በዛ ላይ የመጽሐፍ ቅዱስ አረ ልጨርስ ፕሊስ። እንዴ ለምን ወገንተኛ ትሆናለህ? ኖ እኔ አልቸኩልም። አንተ ትቸኩላለህ። ደቂቃው እኮ ፖዝ ሆኗል። ደቂቃው እኮ ፖዝ ሆኗል ቴዲ። ደቂቃው ፖዝ ሆኗል። ደቂቃው እየሄደበት አይደለም። ደቂቃው እየሄደ እንደሆነ አድርገህ አታውራኝ እንጂ ሁላችንም እኮ ሁሉን ነገር እናውቃለን። እዚህ ላይ ያለው ፕላትፎርሙ አዲስ ስዕላት ለአድምጣህ ላይ ከኝ አዳምጠኝ። ሲጀመር ወገንተኛ መሆን የለብህም። ላይቭ ላይ የመጣ ነው ወገንተኛ ያልሆነን ሰው ፈልገን እንጂ ወገንተኛ የሆነን ፈልገን አይደለም። ሲቀጥል ደግሞ ስዕላት በጌታ ስም እስኪጨርስ አዳምጠኝ። ስዕላት ርዕሳችን መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? ለምሳሌ እሱ የተለያዩ ሀሳቦችን ከቤተክርስቲያን አዋልድ መጽሐፍት አንስቶ እንደፈለገ መናገር ይችላል። እኔ ግን የምመልስለት ሀሳብ በአጠቃላይ ከመጽሐፍ ቅዱስ የሚያነሳውን ጥያቄ ነው። ወንድማችን ኤርሚያስ መብቱ ስለሆነ የፈለጋቸውን ሀሳቦች በአጠቃላይ አንስቶ ይሄ እንዲህ ነው፣ ይሄ በዚህ ወጥቶ፣ ይሄ በዚህ ገብቶ የራሱን ሀሳቦች ተናግሯል። የሚያምንባቸውን እኔ ደግሞ ያነሳኋቸው ሀሳቦች በተቃራኒ ልክ በተመሳሳይ ከመጽሐፍ ቅዱስ መሰረትን ያደረጉ ብቻ ናቸው። ሌሎች ሀሳቦችን አልነካከልም። መጽሐፍ ቅዱስን መሰረት አድርጌ ስዕላት መጽሐፍ ቅዱሴ ናቸው ብያለሁ። ወንድማችንም ስዕላት መጽሐፍ ቅዱሴ እንዳልሆኑ መጽሐፍ ቅዱስን መሰረት አድርጎ ነው የሚያወራው።
ስለዚህ የሚመልስለት በአጠቃላይ ጥያቄ መጽሐፍ ቅዱስን መሰረት ያደረገ ብቻ ከሆነ ነው። ካልሆነ ግን ለምሳሌ እንዲህ የልጅ ጨዋታ ዝም ብሎ ድርሳን ገድል ልግለጥ የወላችሁ እዚህ ላይ እንደዚህ ያለ ምናምን ቅብጥርሱ እኔ የምጠየቀው ጥያቄ ከመጽሐፍ ቅዱስ ስለሆነ አላወራው። ካልሆነ ከርዕስ ውጪ ነው በርዕስ ጠይቀኝ ብዬ እናገረዋለሁ። አንተ ወገንተኛ እንዳትሆን። አሁን ታስቆጥኝ ነው። የመጀመሪያው ነገር ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያንተ ንብረት አይደለችም። ወገንተኛ ለአንዱ መሆንበት ለሌላው መሆንበት ለእኔ እናቴ ነች። ለእኔስ ምን እንደሆነች ምን ታውቀው ነገር አለ? እሱን አላውቅም። አንተ ተነግረናል። እሱን ስለ ራሴ ነው የተናገርኩት። እንደ ግል ንብረት እንዳታያት። አንተ ወገንተኛ ለማን ነው ወገንተኛ መሆኑ? አይ የግል ንብረት አይደለም። አሁንም እዚህ ተቀምጬ ያላልኩትን ነገር ፕሊስ እንዳልኩ አድርገው። ማስተካከያ ምሰጥ ቅድም ነግሬሃለሁ። እናቴ፣ አባቴ፣ ወንድሞቼ፣ እህቶቼ የምታወቅ ልጅ ነኝ። ስለዚህ በተለየ ሁኔታ አንተ በተለየ እዚህ ጋር የመጣ ነው ልንወያይ ነው አልኩ። ቀላል ለማድረግ ያህል ከዚህ ጥያቄ ልመልስልህ አልችልም። አንድ ነገር ነው። ኤርሚያስ ግን የመጠየቅ መብቱ የተጠበቀ ነው። ለምን ይጠይቅ? ከርዕስ ውጭ ከሆነ ከርዕስ ውጭ ነው እለዋለሁ። አንተ ጣልቃ እንዳትገባ ነው በቃ። ጣልቃ እኔ እኮ ስለዚህ ጣልቃ አትግባ ቴዲ። አሁን እኮ የእሱን ሀሳብ ነው እየተናገርክ ያለው። አይዘው እየተናገርክ ያላችሁ ሀሳቦች በአጠቃላይ ወገንተኛ አይደሉም ትላለህ እንጂ የኤርሚያስን ሀሳብ ነው። ኤርሚያስ አንተ ስትናገር ዝም የሚለው ለዛ ነው፣ ሀሳቡን እየተናገርክለት ስለሆነ። ስለዚህ እሱ ይጠይቃል። ከርዕስ ውጭ ከሆነ ልክ እሱ ሲል እንደነበረው ከርዕስ ውጭ ነው እላለሁ። ካልሆነ ግን መልሶቹን በአጠቃላይ መልሳለሁ። ተው እንጂ ለምንን እንደመጣን እኮ አደረጋችሁ። በመከባበር ነው የምናወራው። አዎ በመከባበር እናውራው። ጠይቃችሁኝ አዋይን ብላችሁ ጠርታችሁ አክብራችሁ የመጣችሁት እናንተ እንጂ እኔ አልጠራኋችሁ። ከመጣችሁ የቤቴ ህግ ይሄ ነው። በቃ ተስማማለህ፣ አትስማማም። የቤቴ ህግ ወገንተኛ ከሆነ አልስማማም። ስለዚህ አንተ ከፈለክ ካልተመቸ አንተ ትወርዳለህ፣ ደግሞ ሌላ ይመጣል። ሌላ ጊዜ ምንም ማድረግ አልችልም። ግን አሁን እኔ እዚህ ጋር ምን እሱ ይደዝማታ እሱ ችግር የለውም። አንድ ጊዜ ሰማኝ እሱ ችግር የለውም። ወገንተኛ ከሆንክ ግን እኔ በዚህ ቤት ህግ አልስማማም። ወገንተኛ ኦኬ አንድ ጊዜ እንደዚህ እናድርግ። ሰማለሁ። አንድ ጊዜ ሰማኝ ፈልግ። ይኸውልህ አድማጭ ተመልካች አለ፣ እያየ ነው፣ ገባ፣ ይታዘባል። ቅድም ተደጋጋሚ ተነግሬያለሁ። እዚህ ውስጥ ያሉ ሰዎች ከኛ በላይ እውቀት ያላቸው፣ ከእናንተ በላይ እውቀት ያላቸው መምህራኖች አሉ። እናቶቻችን ያደምጡናል፣ አባቶቻችን ያደምጡናል፣ ህፃናቶች ያደምጡናል። እዚህ የመጣ ነው ልንወያይ እንጂ አንዳችን ላይ ጠላት ሆነ ልንገዳደል ምናምን አይደለም። ከገባና ካወቅ ትመልሳለህ፣ ካላወቅ አባቶቼን ጠይቄ መጥቼ እመልሳለሁ ትላለህ። በተረፈ ሌላ ምን ያደርጋል? እኔ ላይ በጣም የተሳሳተ ነገር ለመናገር እየተሞከረ ነው። በነገራችን ላይ ቴዲ ከዚህ በኋላ አንተንም ተው አልልህም ቴዲ። ኖ እንደዚህ ማድረግ አችልም። ከዚህ በኋላ አንተ አለመመለስ ችለህ ነው ምናምን ራስን እንደምንድን ነው የምታስበው? በመጀመሪያ ደረጃ መልስ መመለስ አለመመለስ አዳምጠኝ። እኔ ስናገር ኤርሚያስ የጠየቀው ጥያቄ ከርዕሳችን ውጪ ከሆነ ከርዕስ ውጪ ነኝ ማለት መብት አለኝ። እሱ ሲል እንደነበረው አለመመለስ ስላልቻልክ ነው ምናምን እንዳትል፣ በቃ ወገንተኛ እንዳትሆን። እሱ ራሱን ችሎ ይናገር። ደቂቃ ጀምረህ ጥያቄ ጠይቅ፣ እኔ እመልሳለሁ አለው። አንድ ጊዜ ወገንተኛ የሚለውን ቃል አስወግደው። አይ ነው አላስወግደው፣ ምክንያቱም ኦልሬዲ ሆኖ እያየሁት ስለሆነ ማለት ነው። የኔ ቅሬታዬ ነው። እዚህ ጋር ፖለቲካ አሰራብኝም። ስትፈልግ ከፕሮቴስታንት ጋር ቁርጥ ትቆርጣለህ። ይሄ ፖለቲካ አይደለም። ወገንተኛ ምናምን አትበለኝ። እዚህ ጋር ስርዓት ያዝ። ይሄ ፖለቲካ አይደለም ቴዲ። ታቆማለህ አታቆም? አሁን ልታዘኝም ልታስፈራረኝም አትችልም ቴዲ። ኖ አንተም ፈቅረህ እኔም ፈቅጄ እወራለሁ እንጂ እኮ ማዘዝና ማስፈራራት። እሺ ማዘዝ አይደለም። አንዴ ስማኝ፣ ፖለቲካ ስትሰራ ዝም ልልህ አልችልም። ወገንተኛ ሆንክ ያልኩት ቅሬታ ነው። ኦኬ፣ ስለዚህ ቅሬታዬን አትናገር እንዳትለኝ። አንድ ጊዜ ስማኝ። እሰማለሁ። አንድ ጊዜ በቀና መንፈስ ስማኝ። እሰማለሁ። ለማንም ወገንተኛ አልሆንም። መሆንበት ምንም ምክንያት የለም። ነገ በተለይ 20 ጊዜ 40 ጊዜ ልነግር እችላለሁ። ያሳደገችኝ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። በተለየ ሁኔታ ኦርቶዶክስን አንተ የምትከላከላት እኔ ማጠቃት አይደለሁም። ትውልዴ፣ እድገቴ፣ ቤተሰቦች የሚታወቅ ልጅ ነኝ አልኩህ እኮ ፔሪድ። ስለዚህ ውይይት ፈልገን የመጣኸው ይሄ ውይይት ይጠይቃል። ጥያቄው ትክክል ካልሆነ ይሄ ትክክል አይደለም ከርዕሳችን ውጭ ነው የማለት መብት የተጠበቀ ነው።
በቃ በዛ እንስማማ። የመጣ ነው ልንወያይ ነው እንጂ ልንከራከር አይደለም። ሌላ ቦታ የጠላነውን ነገር ሌላ ቦታ ህዝብ ያስጠላውን ነገር እዚያ እናምጣ። የመመለስ ግዴታ የለብህም። በነገራችን ላይ የሚያልኩት አሁን ይሄን ሁሉ ፈርዘር እንድንኖር ያደረገው ቅድም ጣልቃ ገብተህ ሀሳባችን ልታስተካክል የሞከርክበት መንገድ እንጂ ኤርሚያስ ከርዕስ ውጭ ነው ሲል እንደነበረው ነው እኔም ከርዕስ ውጭ ነው ያልኩት። ይሄን ደግሞ ማለት መብት አለኝ። ኦኬ ቅድም እሱ ሲናገር እንደነበረው ነው ያልኩት። ስለዚህ ደቂቃውን አስጀምርለት፣ እሱ ይጠይቅ። በርዕስ ከጠየቀን ይመልስለታለሁ። ከርዕስ ውጭ ከሆነ ግን ከርዕስ ውጭ ነው የጠየቀኝ ይለዋል። ጠይቅ ከርዕስ ውጭ በጣም ለተናገርኩት ንግግር ችግር የለውም። ፍሬንድስ ቅድም ስናገር ለጀመርኩት የአንድ ቤተሰብ ልጆች ነው አይደለም እንዴ? ለመዋየት ነው፣ የአንድ ሀገር ልጆች ነው፣ ለመዋየት ነው። ከዛ በኋላ ደግሞ ከዚህ የእናንተን ውይይት ሰምተው ደግሞ ሰዎች የራሳቸውን አቋም ይዛሉ። በዚህ አውድ ነው የምንወያይ እንጂ በተረፈ አንዳችን ላይ ምናምን አገርን ጠብቃ ጽንታ ቆየች እኮ ናት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ማማ ላይ ነው ደባ የሚሰራው። ፕሮቴስታንትም ወንድሞቻችን ናቸው፣ ኦርቶዶክስም ወንድሞቻችን ናቸው። የጋራ ህልውና ያለን ህዝቦች ነው። ስለዚህ በዛ ወደ እንረዳው። ኤርሚያስ ጠይቀው ከፈለግ ከገድል ስዕልን አያያዘ የምጠይቀውን ጥያቄ ጠይቀው፣ ከፈለገ ይመልሳል፣ ካልፈለገ ከርዕስ ውጭ ነው ማለት መብቱ የተጠበቀ ነው። ደቂቃ እንደገና አስጀምራለሁ። ኮመንት ክፈቱላቸው፣ ይጻፉ የፈለጉትን። እሺ ቴንክ ዩ ቴዲ። ባይ ዘ ዌይ ደርቤ ያላወራሁት አንተንና ቤቱን አክብሬ እዚህ ያለ 23,000 ሰው አክበሬ ነው እንጂ እኔም እንደሱ ገብቼ ሰዓቴ እንደዚህ የጥያቄ ጊዜ ተራዝሞ ከአርዕስት ውጭ ወጣ ብሎ አርዕስት አልወጣሁም። ልብ በሉ። ስለ ቅዱሳት ስዕላት ነው እየጠየኩት ያለሁት። ቅዱሳት ስዕላት ብለው እነሱ ብለው ስለሚላቸው ወይ ደግሞ ስዕል አድኑ ብሎ ስለሚለው ነው የጠየኩት። መጽሐፍ ቅዱስን ተአምረ ማርያም መቅድም ጠቅሼ ነው የጠየኩትኝ። ስለዚህ አሁን ከአርዕስት አልወጣሁኝም። አርዕሱ ምንድነው? ስለ ቅዱሳት ስዕላት ወይ ደግሞ መጽሐፍ ቅዱስ ላይ ስዕላት መጽሐፍ ቅዱስ ናቸው ወይ ብሎ በሚል ተነጋገረን። በመጽሐፍት ውስጥ እየጠየኩት ነው፣ በራሱ መጽሐፍቶች ውስጥ ማለት ቅድም ባሳየሁት። ስለዚህ ስዕል አድኅኖ ናቸው ብለህ መጽሐፍ ቅዱስ ላይ ማነው በእናንተ ቤተክርስቲያን ያሉት ማነው ስዕላትን ታምናቸዋለህ? ለስዕሉ ያልሰገደ ከቆመበት ስፍራ ይጥፋ ብሎ የሚለውን ተአምረ ማርያም መቅድም ላይ ያለውን ቃል ታውቀዋለህ አይደል? አውቀዋለሁ። ርዕሳችን ቅዱሳት ስዕላት መጽሐፍ ቅዱሴ ናቸው ይሰለሉም ነው አይደለም። ስለ ስግደት አንተ ስግደት ርዕሳችን አይደለም ናቸው አይደለም ብሎ የሚለው ነው። ስለ ስግደት ቅድም ስጠይቀው ርዕሳችን አይደለም ጠይቀውና እንደዚህ ካለ አንተ ታብራራለህ። እሺ ቅዱሳት ስዕላት ስለ ስግደት ርዕሳችን አይደለም ብሎኛል ስጠይቀው። አጭርና ግልጽ ቀጥል። ኦኬ ጥያቄን እየመለሰልኝ አይደለም። ልብ በሉ። ቅዱሳት ስዕላት ብሎ የሚላቸው ስዕላት ብሎ የሚላቸው ተአምረ ማርያም ላይ ያለውን ያፍርበታል ማለት ነው። አልመለሰም። ወደ የሚቀጥለው አላፈርኩበትም። ተአምረ ማርያም ላይ ያለውን ኦርቶዶክሳዊ ነኝ ከርዕሳችን ውጪ ነው። ስለ ስግደት እናወራ ስለ ከርዕስ ውጪ ነው ብለኸኛል። ስለ ስዕል ስግደት ነው ያወራሁት እና ስለዚህ መልስ የለም። ስለ ስግደት እኔም ስለ ስግደት መስጠት የነበረው አንተ ከርዕስ ውጪ ነው ስለኝ ነበር። አሁንም በመጽሐፍ ቅዱስ ገና ብዙ ጥያቄ አለኝ። ወደሚቀጥለው ጥያቄ ችግር የለውም። ይፈርዳል። ወደ ሁለተኛው ጥያቄ ነው። እሺ አሁን እናንተ በኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት ስዕላት ወይ ደግሞ ስዕል አድኅኖ ብላችሁ እንደምትሏቸው የቀደመው ህዝብ የእስራኤል ህዝብ በመጽሐፍ ቅዱስ ላይ ምክንያቱም የዘጸአትን መጽሐፍትና ቅድም የምጠቅሳቸው የነበረው የነገስት መጽሐፍትን ስለጠቀስክ ማለት ነው። ይህን የምጠቅስህ እናንተ አሁን ለስዕላት እንደምታጥኑት፣ እንደምትሰግዱት፣ እንደምትሰግዱላቸው እስራኤላውያኑ ታዘው እንደዚህ ያደርጉ ነበረ በቤታቸው በቤተክርስቲያን ማነው በቤተ መቅደስ ቅዱሳት ስዕላትን እኛ ቅዱሳት የምንለው በነገራችን ላይ ሰዎች ስላሏቸው ጥያቄውን ሰምቻለሁ። እኛ ቅዱሳት ስዕላትን ለቅዱሳት ስዕላት ክብር የምንሰጠው ቅዱሳት ስዕላትን ቅዱስ የምንለው በነገራችን ላይ መጽሐፍ ቅዱስ ስለሆኑ ነው። ለምሳሌ በዚህ የመጽሐፍ ቅዱስ ክፍል ላይ ስዕል አለ። ይህን መጽሐፍ ቅዱስ እስራኤላውያን መጽሐፍ ቅዱስ ብለው ጠርተውት አይደለም መጽሐፍ ቅዱስ የተባለው ቤተ ክርስቲያን ከሌሎች መጽሐፍ ተለይታ የተቀደሰ መጽሐፍ ነው ብላ ካኖናይዝ ስላደረገችው ቤተ ክርስቲያኔ ኦኬ መጽሐፍ ቅዱስን ካኖናይዝ ስላደረገችው ኦፍ ኮርስ መጽሐፍ ቅዱስ ብዬ እጠራዋለሁ። ከረከሰው የተለየ ስለሆነ ቅዱስ ብለን እንጠራዋለን። ስዕላትን በዛው ልክ ቅዱሳት ብለን እንጠራለን። ለምን? ከሌሎች ግዑዛን ስዕላት የተለዩ ስለሆኑ እግዚአብሔርን ወንጌል የሚሰብኩ ስለሆኑ በደንብ መልሼልሃለሁ። ቀጥል። ጥያቄ ኤርሚያስ ፖዝ አይሆንም።
ኦኬ ፖዝ ይሆናል። ደቂቃዬን ለመብላት የምትጠቀመው የምታደርገው መንገድ እንደሆነ በደንብ የጠየቁን ጥያቄ ቀጥታ አልመለስክልኝም። ስለዚህ አልፈዋለሁ። እስራኤላውያኑ እኩል አታውራ የስርዓት እኩል አታውራ ሜዳ ላይ ነው ያለነው። እኩል አታውራ እኔ ሳወራ አታውራ። ህዝቡ ይስማበት። አድማጭ ተመልካችን እናክብር። እኮ አድማጭ ተመልካቾችን መናቅ እኮ ጥያቄውን ግልጽና ግልብ በሆነ መንገድ ከጠየቀ አንተ በፈለከው መንገድ መልስ። ከዛ በኋላ እሱ ያብራራ። ፍርዱን ለአድማጭ ተመልካችን እንስጥ። እሺ እኔ ማብራራቱ ላይ ቀጥዬ ወደሚቀጥለው ጥያቄ ሄዳለሁ። ልብ በሉ የጠየቁት ጥያቄ እስራኤላውያኑ አሁን ኦርቶዶክሳውያን እነ ፈለገ እና ቤተክርስቲያኑ እንደሚያደርጉት ቅዱሳት ስዕላት ብለው በቤታቸው ስለው በቤተክርስቲያኑ ውስጥ በቤተ መቅደሳቸው ውስጥም ስለው የኪሩቤል ቀርጸው በቤታቸው እየወደቁ እየሰገዱ ቀዊሜ የቅድመ ስዕልከ እንደሚሉት እነሱ እንደዚህ እንደሚሉ ምንም የተጻፈ ነገር የለም። በኦሪታውያኑ ሕግ ራሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታደርጋቸው ቅዱሳት ስዕላት ልቀጥል ደቂቃዬን ፖዝ አድርግና አስቁምልኝ። መመለስ አለመመለስ ቅድም እኮ እሱ እኮ በዚህ ልክ እኮ እያወራ ነበረ። ለምንድን ነው እኔ አልመለስክም ስለው እኮ መልሻለሁ ሲለኝ ነበረ ቴዲ። እሱ እንዳለው እኮ ነው ያደረኩት። ገብቶኛል። አንድ ጊዜ ተረዱኝ። እኔ በጣም ስለማከብራችሁ ነው። እኔ አሁንም የምናገረው አድማጭ ተመልካቾቻችንን አናደንቁር። እኔ ለአድማጭ ተመልካቾቼ በጣም እጠነቀቃለሁ። ይጠይቅ ፍንትው ያለ ጥያቄ፣ ከዛ ትመልሳለህ። ምላሽ ትክክል ሆነ አልሆነ እሱ ያብራራል። ከዛ ህዝብ ይፈርዳል። ባኬንድ ፎርዝ ከሆነ ጭቅጭቅ ይሆናል። ባኬንድ ፎርዝ አይደለም ቴዲ። እኔ ቀደም አልመለስክም ስለው መልሻለሁ ሲለኝ ነበር አይደል? ያ መብት ነበር። ግን እስከ መቼ ድረስ አንተ ገብቶኛል ለመሰለኝ ይጠይቅህና ትመልሳለህ። አልመለስክም አያችሁ። አንተ አሁን ለምሳሌ መጽሐፍ ቅዱስ አያውቅም ብለህ መንፈሳዊ ፖለቲካ እንደሰራበት እሱም ደግሞ መንፈሳዊ ፖለቲካ ይሰራበት። ማድመጥ ብቻ ነው ያለ። ይህ ስራ ችግር የለውም። ግን የመለስኩትም አልመለስክም አይበላይ ነው። መልሻለሁ ማለት ግን ይችላል። አንተም አልመለስክም ብለኸዋል። እሱ መልሻለሁ ብሎኛል ቴዲ። እሱን እኮ ነው ያልኩህ። እሱ አልመለሰም ስል እሱ መልሻለሁ ሲለኝ ነበር። በሱ ጊዜ መብት ነው፣ በእኔ ጊዜ መብት አይደለም። ፈለገ ከእሱ ችግር የለውም አይደለም። ቀጥሉ። ችግር የለውም ቴዲ። አንድ ጥያቄ ጠይቅ። አሁን አንተ ከእሱ አይ መልሳል በቃ ትክክል ብሎ ራይት እኮ አጠብቅ። ስለዚህ መመለስን አለመመለስን አንደኛ እግዚአብሔር ያውቃል፣ ሁለተኛ ደግሞ አድማጭ ተመልካች ይፈርዳል። እሺ ጥያቄውን ቀጥል። እሺ ቴዲ ልብ በል። አሁንም ለአንተ ክብር ስል ለቤቱ ክብር ስል ነው እንጂ ማንም ሰው በጥያቄ ጊዜ እንደዚህ እያቋረጣችሁኝ እንደዚህ ኢንተራፕት እያደረገኝ አንተ እንኳን አይደለም ቴዲ ያንተ አይደለም ኢንተራፕት እያደረገኝ ለሁለተኛ ለሶስተኛ ጊዜ እያስቆመ ያልሆነ ነገር 5-6 ደቂቃ እያወራ እኔ ዝም ብዬ የምሰማው የቤቱን ጨዋነት ለማክበርም ደግሞ ወንጌላውያን ምን ያህል ጨዋዎች መሆናችንን ለማሳየት ነው። በምን ያህል ግብረገብ እንደምናወራ እሱ ጥያቄ በጠይቀኝ ሳለ በተከታታይ እኔ አልገባሁበትም፣ አንተም አረበሽኩም። እሱ ግን እያስቆመኝ ልክ እንደዚህ ያደርጋል። ስለዚህ የኦርቶዶክሳውያንና የወንጌላውያን ስዕል ይህንን ይመስላል ማለት ባህሪ ማለት ነው። በዓለም ሚዲያ ላይ ይህንን ይመስላል ማለት ነው። ስርዓት የለውም። ጥያቄ ሲጠይቅ እኔ አንድም አላቋረጥኩትም እንዳለ ነው የጨርሰው። እኔን ግን እስካሁን ድረስ ይኸው እያቋረጡኛሉ። እንዳልገባ ቴዲን እና ቤቱን አክብሬ ነው። ቤቱ ጨዋ ቤት ስለሆነ የቴዲ ቤት ቴዲም ጨዋ ስለሆነ በመልካም ስነ ምግባር አሁንም የላችሁ ሲያቋርጠኝ ልብ በሉ። ስለዚህ ልብ በሉ። አሁን የጠየኩት ጥያቄ መጨረሻ ላይ ሰመራይዝ አድርጋችሁ ትወጣላችሁ። ኦኬ ጣፍ ይሄን ጠይቄው ከፈለክ 15 ደቂቃ ከፈለክ 10 ደቂቃ እሰጣለሁ። ዛሬ የመጣሁበት ርዕስ ይሄን አረኩኝ፣ በዚህ ተከራከርኩኝ፣ ይሄን ጠየቅኩት፣ ይሄን አልመለሰም፣ ፍርዱን ለእናንተ ብለህ ኤርሚያስም ሰመሪ ሰርቶ እንሰነባበታለን። ስለዚህ ለማውራት አንቸኩልም። ይጠይቅህ መልስ፣ ትክክል ነህ አይደለም። እሱ መጀመሪያ ትክክል አልመለሰልኝም ብሎ ትክክል ያልሆንክበትን ያብራራ። ቀሪውን ደግሞ ለአድማጭ ተመልካችነት በዚህ ያውድ እኔ በጣም እውቀት እያገኘው ስለሆነ ነው። ጋይስ በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። ከሁለታችሁ የሚገርም እውቀት ነው እያገኘው ያሉት እና ቢያንስ ማን ምን እንደሚል በደንብ መስማት እንድችል በሰከነ መንገድ እንወያይ። እሺ ኤርሚ ያስቀጥል። እሺ ቴንክ ዩ ኤርሚ ቴዲ በጣም አመሰግናለሁ። ወንድሜ ፈለጋውንም ድጋሚ እንደሚመልስልኝ ተስፋ አድርጋለሁ። አሁን እናንተ በቤተክርስቲያናችሁ ውስጥ እንደምታደርጉት እስራኤላውያኑ በመጽሐፍ ቅዱስ ላይ ታዘው ስዕላትን ስለው ወይ ደግሞ የተቀጠቀጠውን ኪሩብ እሱን አድርገው በቤተ መቅደስ ውስጥ ይገለገሉባቸው የነበሩትን በየቤታቸው አስቀምጠው
ጧፍ እያበሩ ሻማ እየለኮሱ ሰንደል እየለኮሱ እየሰገዱ ወደ እነሱ እየዘመሩ ጸሎትን ወደ እነሱ ያደርጉ ነበር ወይ? ኦሪታውያኑ ነው ብያልኩ። በኦሪታውያኑ ተመዘኑ። ኦርቶዶክሳውያን በኦሪታውያኑ በብሉይ ኪዳን ተመዘነ ያደርጉ ነበር። ልመልስ። በጣም ጥሩ ክርስቲያኖቶች ወንድሞች፣ ወንድማችን እንደጠየቀው እንግዲህ ስዕላት በቤታቸው ያደርጉ ነበር ለሚለው የእያንዳንዱ ክርስቲያን ቤት በነገራችን ላይ ቤተክርስቲያን ነው። እሱን አትርሱ። ስለ ክርስቲያን አልጠይቁም። የእያንዳንዱ ክርስቲያን ቤት ቤተክርስቲያን ነው። እኔ ልመልስ አዳምጠኝ። ስለ ራሴ ልመልስ አዳምጠኝ። ኦሪታውያኑ እንዲያደርጉ ነበር ወይ ያልኩት። የእያንዳንዱ ክርስቲያን ቤት ቤተክርስቲያን ነው። ቅዱሳት ስዕላት በቤተክርስቲያን ይቀመጡ ነበር። ኦፍኮርስ ኦኬ። ቅዱሳት ስዕላት በቤተክርስቲያን ውስጥ ሲቀመጡ ነበሩ። ኦፍኮርስ ለምሳሌ ስለ ዕጣን ማይጠን ስለ ሰንደል ማጨስ ምናምን ወንድማችንን አምልኮን ወይስ አይደለም ብዬ ጠይቄው መልስ ስላልሰጠ ስለዛ በመጽሐፍ ማስረጃ አናወራ። ምክንያቱም ከመጽሐፍ ቅዱስ ውጪ ነው ስላለን፣ ከርዕስ ውጪ ነው ስላለን። ቅዱሳት ስዕላት ግን በቤተክርስቲያን ውስጥ ነበሩ ወይ? ኦፍኮርስ። ለምሳሌ አንደኛ መጽሐፈ ነገሥት ምዕራፍ 6 ከቁጥር 29 ላይ ለአምልኮተ እግዚአብሔር በተሰራው መቅደስ ውስጥ ሊያውም በውስጥና በውጭ የኪሩቤል መላእክት ስዕላት ተስለዋል። ብራዘር የኪሩቤል ስዕላት መላእክት ተስለዋል። በውስጥ ብቻ ሳይሆን በውጭም ጭምር የኪሩቤል መላእክት ተመልሶልኛል። ወደሚቀጥለው ፕሮግራም ወደሚቀጥለው እሺ፣ እንዳልመለሰ ላሳያችሁ። የጠየቅኩትኝ ኦሪታውያኑ ማለት ቤተክርስቲያን የላቸውም። ልብ በሉ። ፈለገ ምን ያህል መጽሐፍ ቅዱስን አናባቢ ነህ እናንተ በቤታችሁ ታስቀምጣላችሁ ይላል። በእኛ ቤት ቤተክርስቲያን ነው። ማብራሪያ እየሰጠው ነው። ላውራበት ፈለገ አንተ ቤቱን ስርዓት አንተ የምታውቀው መልሰሃል። ደግሞ ተራው እሱ ነው። ሚዩት አድርግ። ምንም አታውቅምም አላነበብክምም ብሎ የመመለስ ነው የጠበቀ ነው። ማድመጥ ነው ያንተ ስራ። እሺ ከማጋ እንደገጠምክም ማወቅ አለብህ። እሺ አሁን ስርዓት ይዘህ ነው የምታወራው። እኔም ስርዓት ይዤ ነው የማወራው። የጠየቁት ጥያቄ ልብ በሉ። እዚህ ያላችሁ ሰዎች የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደምታደርገው ኦሪታውያኑ ማለት እስራኤላውያኑ በቀደመው ኪዳን በብሉይ ኪዳን አሁን እነሱ በየቤታቸው የኪሩብ እና በሴት በወንድ መልክ የተሳለውን ስለው እነፈለገ እንደሚሰግዱላቸው እንደሚያጥኑላቸው እንደሚሰውላቸው እንደሚዘምሩላቸው እንደዚህ ያደርጉ ነበር ኦሪታውያኑ ብዬ ስጠይቀው አንደኛ ነገሥት መጽሐፍ ምዕራፍ 6ን ጠቅሶ ኦሪታውያኑ ቤተክርስቲያን ነበራቸው አለ። ቤተክርስቲያንና ቤተ መቅደስን እንኳን ያለየ ሰው ነው እዚህ ጋር ቁጭ ብሎ ሊሟገተኝ ጥሪ ያቀረበልኝ ማለት ነው። ቤተ መቅደስንና ቤተክርስቲያን ለይቶ ያላወቀ። ልብ በሉ። ኦሪታውያኑ ቤተ መቅደስ እንጂ ቤተክርስቲያን የላቸው። ቤተክርስቲያን በበዓለ ሃምሳ የተወለደች ከክርስቶስ ሞት በኋላ የተወለደች እንጂ በንጉሥ ሰለሞን ዘመነ መንግስት ቤተክርስቲያን አልነበረም። ይሄ መምህርና ዲያቆኔ ብሎ የሚለው ቤተክርስቲያንና ቤተ መቅደስን እንኳን ሳያቅ ነው እዚህ መጥቶ ከጴንጤ ጋራ ጥሪ ያቀረበው ማለት ነው። ኦኬ እንቀጥላል። ስለዚህ ሚዩት አድርግ። ጥያቄ። ስለዚህ በኦሪታውያኑም ሲመዘኑ ኦርቶዶክሳውያኑ ውድቅ ናቸው። ምንም ነገር የላቸውም። ኦሪታውያኑ እንደዚህ ያደርጉት አልነበረም። እሺ በክርስቶስ ቤተክርስቲያን ታሪክ ውስጥ አሁንም ጠይቅህ፣ በክርስቶስ ቤተክርስቲያን ታሪክ ውስጥ ካላወቃቸው በሮሜ፣ በቆሮንቶስ፣ በገላትያ፣ በኤፌሶን፣ በፊልጵስዩስ፣ በተሰሎንቄ፣ በጴርጋሞ፣ በፊላደልፊያ፣ በጴጥሮን፣ በሎዶቅያ በክርስቶስ አብያተ ክርስቲያናት ውስጥ አሁን እናንተ እንደምታደርጉት ለስዕል ዕጣን እያጠኑ ይሰግዱ የነበሩ ይሰዉ የነበሩ ይዘምሩላቸው የነበሩ አብያተ ክርስቲያናት ርዕሳችን አይደለም። ስለ ማይጠንት ማውራት ርዕሳችን አይደለም። ስለ ስግደት ማውራት ርዕሳችን አይደለም። ስለ ማይጠንት ስለ ስግደት አናወራም ብለኛል። ርዕሳችን አይደለም ብለኛል። ስለዚህ አንተ ባልከው መቀጠል ስለዚህ አላወራም። አይ ነው መልስ ሰጥቼ አይደለም። ርዕሳችን አይደለም ስለ ስግደት አንድ ጊዜ አይ መልሳለሁ፣ በደንብ መልሳለሁ። ርዕሳችን አይደለም መልስ ስለሆነ ርዕሳችን የሆነበትን ወይም ርዕሱ የሆነበትን አንተ አስረዳና ምን ላይ ሰጥ እኔ አስረዳለሁ። ቴንክ ዩ ስጠይቀው ርዕሳችን አይደለም ብሎኛል። በቃ መልሰልኛል። ፈለገ ቴንክ ዩ አመሰግናለሁ። በጣም አጥጋቢ መልስ ነው የመለስክልኝ። ህዝቡ ሁሉ በደንብ ጥምን የሚያረካ መልስ ነው እየመለስክልን ያለው ለሁላችንም ማለት ነው። እግዚአብሔር አምላክ ይባርክልን። እሺ ምንድነው ያለን ፈለገ? በቅዱሳት ስዕላት ተብለው አሁን ስዕለ አድኅኖ ተብለው የሚባሉት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስረታቸው የቀደሙ በኢየሩሳሌም በሰማሪያ እንደዚሁም በአንጾኪያ እና በሌሎች አብያተ ክርስቲያናት የአሁኗ ግሪክ በሮም በግሪክ እንደዚሁም በጣሊያን ሁሉ ጭምር ያሉ አሁን ቅድም ስማቸውን የጠሯቸው ከሮም ቤተክርስቲያን ጀምሮ ቆሮንቶስ፣ ገላትያ፣ ኤፌሶን፣ ተሰሎንቄ፣ ሰምርኔስ፣ ፊላደልፊያ፣ ሎዶቅያ፣ አኪያ የተባሉ የክርስቶስ አብያተ ክርስቲያናት ውስጥ አሁን በነፈለገ ቤተክርስቲያንና ፈለገም መሰሎቹ እንደሚያደርጉት ለዕጣን ያጠኑ የሰገዱ የሚዘምሩ የሚያሸላቸው አድመጠኝ ደቂቃዬን ያዝልኝ። እሱ ዝም ብለህ እንደ በገና አትደርድር 13 ጊዜ ርዕሳችን እንዳልሆነ የእኔን ደቂቃ እንዴት እንደሚጫወት ደቂቃዬን ያዝልኝ። ቀላል ጻፍ፣ ነጥብ ያዝ፣
መጨረሻ ላይ 20 ደቂቃ 15 ደቂቃ ሰጣለሁ። ርዕስ ያልሆኑ ነገሮች ምን ተነሱ? እነዛን ሰመራይዝ አድርገህ ትወጣለህ። ምን ተነሱ? ርዕስ ያልሆኑ ነገሮች ምን ጠየቀህ? ምን መለስክ? አንተም እንደዛው። ከዛ በኋላ አለቀ፣ ኬስ ክሎዝ። አሁን ሰመራይዝ አላደረግም። በርግጥ ግን መጨረሻ አሁን ላይ እያልኩ ያለው ስግደት ራሳችን አይደለም። አንድ ነገር ልንገርህ፣ እኔ እሱ ስጠይቀው ስለ ስግደት ርዕሳችን አይደለም ብሎ መሀል ላይ እንደፈለገ ጣልቃ እየገባ ሲናገር እንደነበሩ እኔም መብት አለኝ። ርዕሳችን አይደለም፣ ስለ ርዕስ እየሆነ አይደለም። አሁን እንደ ቀድሞ ዝም አልልም። ልብ በሉ እዚህ ያላችሁ 23 ቴዲም ሲያወራ ፈለገም ሲያወራ ዝም ብያለሁ። ለቴዲ ክብር ብዬ ለሶስተኛ ነው ለአራተኛ ጊዜ አቋርጦኛል። ለምን የጠየቅኩትኝ ቅዱሳት ስዕላትን ወይ ስዕለ አድኖ ብላችሁ የምትሉትን አሁን እናንተ እንደምታደርጉት በኢትዮጵያ ኦርቶዶክስ እንደሚደረገው በቀደሙት የክርስቶስ አብያተ ክርስቲያናት በሮሜና በቆሮንቶስ ብዬ የጠቀስኳቸው አብያተ ክርስቲያናት ውስጥ እንደዚህ ይሰውላቸው፣ ይሰግዱላቸው፣ ያጥኑላቸው ነበሩ ብዬ ስለው መልስ የለውም። ስለዚህ ርዕሳችን አይደለም ብለኸኛል። ወደሚቀጥለው ጥያቄ ነው። ስለ ስግደት በነገራችን ስለ ስግደት ማውራት እንችላለን። እኔ ስናገር አንድ ጊዜ አዳምጡኝ። ስለ ስግደት አሁን ታይም ጠብቆ ማውራት ከፈለገ እስከሚፈልገው ሰዓት ድረስ ማውራት እንችላለን። ስጠይቀው ግን ስለ ስግደት ርዕሳችን አይደለም ሲል ነበረ። ስለዚህ ርዕስ ባልሆነ ነገር መለስክል የልጭዋት ገብቶኛል። ከፖለቲካ ውጭ መንፈሳዊ ውይይቶችን ስታደርጉ ቁጭ የማደምጥ ልጅ ነኝ። ያ እንዳይደገም እዚህ ጥረት እያደረኩኝ ነው። አይደገምም። ርዕሳችን አይደለም መልስም። ከዛ እሱ ይሄድበታል፣ አንተም ትጠይቀዋለህ። ርዕሳችን ከሆነ ርዕሳችን ነው ብሎ ይመልሳል። ካልሆነ ርዕሳችን አይደለም ይላል። ርዕሳችን እንዴት እንደሆነ አያይዘህ ትመልሳለህ። መጨረሻ ላይ ሰመራይዝ እናደርጋለን። እየዘላብን ከሆነ ከርዕስ ውጭ እያወራ ከሆነ ምን ነጥቦች ከርዕስ ውጭ አወራ ጻፋቸው። አሁንም ርዕሳችን አይደለም ካልክ ክርክር ውስጥ ነው የምንሄደው። ቀድሜ ያስቀጥል። እሺ ቴንክ ዩ። እንግዲህ የቤተክርስቲያን የኦርቶዶክስ ቤተክርስቲያን መምህርና ዲያቆን የሆነ ሰው እንደዚህ እየረበሸ እንደ ህፃን ልጅ በየመካከሉ እየተለመነ ነው የሚያቆመው። ልብ በሉ። ስነ ምግባርንም ልክ እዩት። ዓለም ይኸው የጠየቁትን ጥያቄ በክርስቶስ አብያተ ክርስቲያናት ታሪክ ውስጥ እንዲደረግ ነበረ፣ አይደረግም። ስለዚህ ፈለገና ቤተክርስቲያኑ በኦሪታውያኑም ሲመዘኑ ውድቅ ናቸው፣ በክርስቶስ አብያተ ክርስቲያናትም ታሪክ ሲመዘኑ ውድቅ ናቸው። አሁን በነፈለገ ቤት እንደሚደረግ ለስዕል የሰገደ ያጠነ የዘመረ የሰገደ ወደ እነሱ የጸለየ አንድም የክርስቶስ አብያተ ክርስቲያናት የለም። በ27ቱ የአዲስ ኪዳን መጽሐፍት ላይ አንድ አያሳየኝም። መጋቢ አዲስ ብለው ያሉትን በሚቀጥለው ጊዜ ላይ ትጠራልኛል። አንተ መጽሐፍቱን ስላላወቀው ነው። እሺ ሊቀጥል ወደሚቀጥለው። ኦኬ አሁንም ጥያቄ ለሙሴና ለሰለሞን፣ ለሙሴ በሲና ተራራ ላይ፣ ለሰለሞን ደግሞ በአባቱ በዳዊት በኩል በአንደኛ ዜና መጽሐፍ አይኔን እያየህ አውራኝ በአንደኛ ዜና መጽሐፍ ምዕራፍ 28 ቁጥር 19 ላይ እንደተነገረው ምሳሌ ሆኖ ተጽፎ ለዳዊት መጣለት። ሰለሞን ማለት አባቱ ዳዊት ለልጁ ለሰለሞን ሰጠው። ቁጥር 11 ላይ አንደኛ ዜና መጽሐፍ ማለት ነው። ሰለሞን ቤተ መቅደሱን ሲሰራ ከዳዊት ከእግዚአብሔር ዘንድ ተጽፎ በመጣ ደብዳቤ ዲዛይን ነው። እግዚአብሔር ነው እንትኑን ብሉፕሪንቱ ነው የሰጠው ማለት ነው። እሱን ቃል በዛ ክፍል ላይ ተጽፏል። ዳዊትም ሙሴም በዘጸአት መጽሐፍ ምዕራፍ 25 ላይ እንደተጻፈው በተለይ ቁጥር 40 ላይ እንደተጻፈው በተራራው እንዳሳየው ምሳሌ ለማድረግ ተጠንቀቅ ብሎ እንዳለው በዚህ ቃል መሰረት ሙሴና ዳዊት ቤተ መቅደሱን ሰርተውታል። በቤተ መቅደስ ውስጥ የሚቀረጹትን ቅርጾች ስለዋል። ወርቅ የሚለበጠውን ከግራር እንጨት የሚሰራው ምንም ይሄን አድርገዋል። በእናንተ ቤተክርስቲያን አሁን የምታደርጓቸውን ስዕላትና ቅርጻ ቅርጾችን እንድታደርጉ ትእዛዝ የሰጠ ማን ነው? ትእዛዝ ተቀባይስ ማን ነው? እሺ ሙሴና እንደተቀበሉት ቅድም እንዳልኩት ቆይ ፕሊስ አዳምጠኝ። ቅድም እንዳልኩት ወንድማችን ኤርሚያስን ለምሳሌ በእኔ ጥያቄ ሰዓት እነዚህን ስዕላት ከየት ነው ያመጣኸው? ማን ነው ሳሊ ያለ ብዬ ስጠይቀው መልስ የለውም። ጥያቄ መልስልኝ። እናንተ እንድትሰሩ ማለት ትእዛዝ የሰጣችሁ እየመለስኩኝ ነው። ስትጠይቅ ጸጥ እንደምል ሁሉ አንተም ደግሞ ስመልስ ጸጥ ብለህ አዳምጠኝ። ስዕላቶች ማን ነው ሳሉ ያላችሁ ከየት አምታችሁ ሳላችሁት ለሚለው ጥያቄ ስጠይቀው ወንድማችን መልስ የለውም ነበረ። መልካም፣ እኛ ክርስቲያኖች ግን መልስ አለን። ስዕላት ቅድም እንዳልኩት የቤተ ክርስቲያን ልሳኖች ናቸው። ኦኬ፣ ልሳኖች ናቸው። የቤተ ክርስቲያን ልሳኖች ናቸው ማለት በቅዱሳት ስዕላት ልክ በሊተራል ቋንቋ እንደምንሰብክ ሁሉ በምልክት ቋንቋ እንደምንሰብክ ሁሉ በቅዱሳት ስዕላትም ጭምር መጽሐፍ ቅዱስ የሆኑ ሀሳቦችን በአጠቃላይ ገላጭ አድርገን እንጠቀምባቸዋለን። ለምሳሌ በአንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክትን ስዕላት ሲሳል ቁጥር 27 የኪሩቤል መላእክትን ስዕላት ሊሳዳምጠኝ የኪሩቤል መላእክት ስዕላት በደም ወደ ቀኝ ወደ ግራ ይናገራል። እዚህ ክፍል ላይ ማንም
አንድ የሚያውቀው ጥቅስ ዘርግተሳል ተብሎ ማንም ሰው መልሰልኛል። ደቂቃ እየበላ ነው። በደንብ እንድትረዳኝ እስኪጨርስ አዳምጠኝ። ኤርሚያስ ጨርሻለሁኝ። አስቁምልኝ። አንድ ጊዜ እሺ፣ ለአምስተኛ ጊዜ መከረው ስርዓት ስለማያውቅ ለአምስተኛ ጊዜ መከረው። ልብ በሉ። የጠየኩት ጥያቄ ምን ነበረ? ለዳዊትና ለሰለሞን ለሙሴና ለዳዊት ከእግዚአብሔር ዘንድ ትእዛዝ መጦላቸው በዛ መሰረት ሰሩ። ኦኬ። በዘጸአት መጽሐፍ ምዕራፍ 25 ቁጥር 40 ላይ፣ በዕብራውያን መልእክት መጽሐፍ ምዕራፍ 8 ቁጥር 5 ላይ፣ በተራራው ላይ እንዳሳየው ምሳሌ በዘጸአት መጽሐፍ ምዕራፍ 27 ቁጥር 8 ላይ በተራራው እንዳሳየው ምሳሌ ለማድረግ ተጠንቀቁ ላለው ሙሴም በተራራው እንዳሳየው ምሳሌ ነው የሰራው። እንደዚሁም ዳዊትም ደግሞ ይህንን ሲያደርግ ያደረገው እግዚአብሔር በሰጠው ትእዛዝ መሰረት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ስዕላትና ቅዱሳት ስዕላት ብላ የምትለው ማንም አዟት አይደለም። የኢትዮጵያ መጽሐፍ ቅዱስ ማህበር እዚህ መጽሐፍ ቅዱስ ላይ መስቀልን ያደረገው እግዚአብሔር አዞት አይደለም፣ ማህበሩ ነው። ማህበሩ ደግሞ የኢትዮጵያ ኦርቶዶክስና ቴዲ ሚዩት አድርግልኝ። አልገባኝም። ይሄ ሰው ለአምስተኛ ጊዜ እየተመከረ ነው። ይሄ ህፃን ነው። ሲመልስ እኮ አንድ ጊዜ በአጭር ቋንቋ እንዴት አድርጌ ላስረዳ? በአጭር ቋንቋ መልሱን ሲመልስ እንዲያጠራልኝ ከመጽሐፍ ቅዱስ ውጭ ለአምስተኛ ጊዜ ሚዩት አድርግ። ስለዚህ የኢትዮጵያ መጽሐፍ ቅዱስ ማህበር እዚህ ላይ መስቀል ያደረገው ማንም አዞት አይደለም። እንደዚሁ ሁሉ እግዚአብሔር አዟቸው አይደለም የኢትዮጵያ መጽሐፍ ቅዱስ ማህበር ይሄን ያደረገው። ይሄንን ያደረገው ጴንጤዎች አይደለም። ካቶሊክም ጴንጤም ኦርቶዶክሱ ተስማምተው የኢትዮጵያ መጽሐፍ ቅዱስ ማህበርን ስለሚመሩት ዲያቆኑ አያውቅም ይሄንን። ስለዚህ ይሄንን ያደረጉት እግዚአብሔር አዟቸው አይደለም። እንደዚሁ ሁሉ የኢትዮጵያ ኦርቶዶክስ ታሪክሳን እነፈለገ ስዕላትን ስለው ቀርጸው የሚሰግዱላቸው እግዚአብሔር አንድም ቦታ ላይ እንደ ሙሴም እንደ ዳዊትም አዟቸው መመሪያ ሰጥቷቸው በዛ መሰረት አይደለም ማለት። ስለዚህ የማርያም ስዕል ሰው አይምሮ ጨምቆ የፈጠረው ነው ማለት ነው። የሚካኤል የገብርኤል የስላሴ በል የስላሴ ራሱ በምስራቅ ሚዩት አድርግ ሚዩት አድርግ ላሳይህ ሚዩት አድርግ አልኩህ። ጻፍ እና እሱ የሚሳሳታቸውን ነገሮች መጨረሻ ትናገራለህ። ለብዙ ዘመን ስፈልግ ነበር። ሚዩት አድርግ። ገጥመናል። አይኔን እያየህ አውራኝ። ገጥመናል። በእውቀት አውራ። ከጴንጤ ጋር ነው የገጠምከው። እሺ ኦኬ። ስለዚህ መጽሐፍ ቅዱስን የመጽሐፍ ቅዱስ መረጃ የለውም ማለት ነው ይሄ ሰው። ስለዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ልቧ ነው የምታደርገው ማለት ነው። እነ ሙሴ ግን እንደ ልባቸው አላደረጉም። ዘጸአት 25 ላይ ትእዛዝ ተቀብሎ ነው። ዳዊትና ሰለሞን እንደ ልባቸው አላደረጉም። በአንደኛ ዜና መጽሐፍ ምዕራፍ 28 ቁጥር 19 እና ቁጥር 29 ላይ ትእዛዝ ተቀብለው ነው። ዳዊት ተቀብሎ ለልጁ ሰጠ። ሰለሞንም ከአባቱ በተቀበለው ዳዊት ከእግዚአብሔር፣ እግዚአብሔር ለዳዊት፣ ዳዊት ለሰለሞን በሰጠው ትእዛዝ መሰረት ነው። ኦርቶዶክስ ግን ከማንም አልተቀበለችም። ከታቦት ጀምሮ ስዕላት በሉ የትኛውም የምታደርገው ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚሞግት በሌላ ቀን ከዚህ ሰው የተሻለ የሚያወራ መጋቤ ብሉይ መጋቤ አዲስ ብሎ የሚል ሰው ካለ ከኔ ጋራ በዚህ ጉዳይ ላይ ያወራል ማለት ነው። ስለዚህ መጽሐፍ ቅዱሳዊ መሰረትነት የላቸውም። ኦኬ 5 ደቂቃ አለ። በ5 ደቂቃ እሺ 5 ደቂቃ ነው የቀረኝ። እሺ ምን ደቂቃዬ እንደዚህ የተደረገ ማለት ነው። ኦኬ የመላእክት ወይንም የማርያም ወይ ሌሎችም ስዕላት ተብሎ የተባሉት አሁን ለምሳሌ የቅዱስ ሚካኤል በላችሁ የምትሉት ፎቶ ላይ እዛ ላይ ሚካኤል አድሮ በስዕሉ ላይ ይናገራል አይደል? ፈለገ ማርያምን በስዕሉ ላይ አድራ ትናገራለች አይደል? እስኪ መጽሐፍ ቅዱስ ማስረጃ ስጠኝ። ቅዱሳት ስዕላት ይናገራሉ ወይስ አይናገሩ? ሀሳብ አልተወያየንም። የቤተክርስቲያን መጽሐፍ ኦኬ። በመጀመሪያ የጠየቁት ጥያቄ ኦኬ፣ ስለ ታምር ነው እያወራኝ ያለው። ስለ ታምር ነው እያወራኝ አይናገሩም። ኧረ እባክህን ስመልስ አዳምጠኝ። ይሄ እኮ ጀግንነት አይደለም እኮ ልጅ አትሁን እንጂ እንዴ። ኦኬ ስለ ተአምር ከሆነ እያወራኸኝ ያለው ኦፍኮርስ በቅዱሳት ስዕላት በኩል እግዚአብሔር አምላክ በጣም ብዙ ገቢረ ተአምራትን ያደርጋል። አሁን ትልቁ ይናገራሉ በቅዱሳት ስዕላት በኩል ተአምር ይደረጋል አይደለም? አሁን ግልጽ እንዲሆን የምፈልገው ነገር ቆይ ገድላቶች የማን ንብረቶች ናቸው? ቆይ አይደል? እሺ ቴዲ አሁን ይሄን ሐሳብ ካነሳ እስከ መጨረሻ ደቂቃ ይቆዝ አድርግልኝ። የኦርቶዶክስ እኔ ማወቅ ስለፈልግ ነው። እነዚህ 3 ደቂቃ ነው ያለ። 3 ደቂቃ ነው ፖዝ የተደረገለ አንድ ጊዜ ቆይ 3 ደቂቃ 30 ሰዓት ይሆንባል። የኦርቶዶክስ እሺ ይሆንብኛል። ኦኬ ከነዚህ ሪፈር ማድረግ አውደ ምሕረት ላይ ቆመ ከነዚህ የጠቀስክ የምታስተምር ከሆነ
ስብከቶች ላይ ከነዚህ ቀስ የምታስተምር ከሆነ ጥያቄ ላይ ለምንድን ነው የማትጠይቀው? ያ መልካም እሺ፣ ልመልስ አዳምጡኝ። እሺ አሁን ይህ ጥያቄ ቴዲ የጠየቀው ስለሆነ አንተ ልታደምጥ የሚገባው ወንድማችን ኤርሚያስ ጣልቃ እኛ ኦርቶዶክሳውያን ችግር የለውም እኔ በፈለግከው ሰዓት አቁም በለኝ፣ ግን በደንብ አድርገህ አዳምጠኝ። እኛ ኦርቶዶክሳውያን የሃይማኖት መመስረቻችን መጽሐፍ ቅዱስ ነው። የሃይማኖት መመስረቻ ማለት የሃይማኖት መከራከሪያችን መጽሐፍ ቅዱስ ነው። ሌሎች መጽሐፍቶችን ለምንድን ነው ቤተክርስቲያን እየጠቀስኩ ዛሬ ከዚህ ወንድሜ ጋር ማላነሳው? ምሳሌ ልስጣችሁ፣ በጣም ሲምፕል ምሳሌ ቅድም ሳነሳ ነበር። ሌላ ነገር ያወራል ስለሆነ ችግር የለም። ደቂቃ እኮ ፖዝ የተደረገው ፍራዘር አዳምጣው ማይክ ሚዩት አድርግና ራስ አዳም ደቂቃ ሚዩት የሆነው እንድታዳምጥ ነው። ደቂቃ ፖዝ የሆነው እንድታዳምጥ ነው። ፖዝ አድርገውና ለአንተ ጥያቄ አለኝ። ደቂቃ ቆየ ፖዝ ከሆነ ብራዘር 3 ደቂቃ አስጠንና ይመልስና ወደ አንተ እመጣለሁ። 3 ደቂቃ ጨምርላለሁ። አንዴ የኔ ጥያቄ ስለሆነ ይመልስልኝና ወደ አንተ እመጣለሁ። ችግር የለውም። እየቆረቆረን ቢሆን አዳምጥ። ደቂቃ ፖዝ የሆነው እንድታዳምጥ ነው። የኛ የቤተክርስቲያናችን የሃይማኖት መመስረቻችን መጽሐፍ ቅዱስ ነው። ኦኬ ከፕሮቴስታንት ወንድሞቻችን ጋር የምንለያይበት ትምህርት አዋልድ መጽሐፍት ሳይሆኑ መጽሐፍ ቅዱስ ነው። እውነተኛ የሆነ የመጽሐፍት ሁሉ አባት አለን፣ እርሱ መጽሐፍ ቅዱስ ነው። እውነተኛ የሆኑ የመጽሐፍት ሁሉ ልጆች አሉ፣ እነሱ ደግሞ አዋልድ መጽሐፍት ይባላሉ። አዋልድ መጽሐፍቶቻችን የሃይማኖት መመስረቻዎች አይደሉም። የቃል ኪዳን፣ የረድኤት፣ የበረከት፣ የጸሎት መጽሐፍቶቻችን ናቸው። ስለዚህ ከአንድ ፕሮቴስታንት ጋር ስናወራ የምንወያይበት ሰነዳችን መጽሐፍ ቅዱስ ነው። ኦኬ አንድ ቀለል ያለ ምሳሌ ልስጣችሁ። ለምሳሌ እግዚአብሔር የለም ብሎ ለሚያምን ሰው ሙሴ ቀይ ባህርን ከፈለ ብዬ መንገር ለሱ የሚጠቅመው ነገር ምንድን ነው? በመጀመሪያ ሙሴ ቀይ ባህርን እንደከፈለ ለማመን በመጀመሪያ ማመን ያለበት አንተ ገብቶ ያውቃል። አንተ አታውራ እስኪ ጨርስ አዳምጠኝ ቴዲ። ስለዚህ በመጀመሪያ የምናስቀድመው ሀልዎተ እግዚአብሔርን ነው። አየህ ኢያሱ በገባውን ፀሐይን 5 ዓመት እንዳቆመ ከመንገድ ለዚህ ሰው በመጀመሪያ የምሰብክለት እባክህ አዳምጠኝ። ለዚህ ሰው በመጀመሪያ የምሰብክለት እግዚአብሔር መኖሩን ወይ ያለመኖሩን ነው። ስለዚህ አዋልድ መጽሐፍቶቻችን በኦርቶዶክስ ያረዳድ የሚፈቱ እንጂ ከፕሮቴስታንት ወንድሞቻችን ጋር የምንወያይባቸው ጉዳዮች አይደሉም። በመጀመሪያ አዋልድ መጽሐፍቶቻችን ዙሪያ አንተ ጥያቄ ከማንሳት በፊት በመጽሐፍ ቅዱስ የትምህርቶቻችን ዙሪያ ማመን አለብን። ይሄ ሰው እንኳን አዋልድ መጽሐፍትን መጽሐፍ ቅዱስን እንኳን በቅጡ የሚያውቅ አይደለም፣ እንዲህ በቅልጥፍናው አዋቂ እንዳይመስል። ስለዚህ አሁን በአዋልድ መጽሐፍ ሳይሆን የምናወራው በመጽሐፍ ቅዱስ ነው። ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም ብለው ጥያቄ ይቀጥል። አደምጣለሁ። 3 ደቂቃ ነው ያለው። እሺ እዚህ ጋር እንደዚህ ይላል። 3 ደቂቃ አለኝ። 3 ደቂቃ ትጨምረኛለህ። 6 ነው ያለኝ አይደል? እዚህ ጋር በፍጹም አይጨምርልህም። 3 ደቂቃ ነው ያለው። ጋይስ እኔ አሁን የምጠነቀቀው ለአድማጭ ተመልካቾቼ ነው። እኔ እኮ በእናታቸው እኔ እዚህ ጋር ማከብራቸው ሰዎች አሉ እያደመጡ ያሉ 22,000 ሰው ባለበት ቦታ እንዴት ነው የምንጨቃጨቀው? ቀላል ነገር ነው እኮ ይጠይቃል። ከዛ ደግሞ እሱ እንትን ይለው ኤርሚያስ እሺ እኔ አዋዩ ነኝ። እኔ ምላችሁ ስንት ደቂቃ ነው የቀረኝ ቴዲ? ስንት ደቂቃ ነው የቀረኝ? 3 ደቂቃ ነው ያለው። ቆይ 4 ደቂቃ አለ። ምክንያቱም አንተን ስጠይቅ ፖስት ስላደረኩኝ 4 ደቂቃ አለ። በ4 ደቂቃ ጥያቄዎቹን የጠየቀው ጥያቄ ማለት ካለመመለሱ ትሄድበትና ተጨማሪ የምጠይቀው ጥያቄ ካለ ታብራራለህ። 3 ደቂቃ ጨምርልሃለሁ ያልከኝ። እሺ 5 ደቂቃ አለ። ችግር የለውም 5 ደቂቃ ሂድ። በፍጹም 5 ደቂቃ ለምን ትጨምርለታለህ? 3 ደቂቃ ነው የቀረው። 4 ደቂቃ ሲጨምር ያለው 4 ደቂቃ ብቻ ነው መሰለኝ። ለአንተም ሰጣሃለሁ። አሁን እንዴት መሰለህ? አይ ከዚህ በላይ የኖ የልጅ ጨዋታ ተጨምራለህ። ከዛ በላይ አላደምጠውም። ይቅርታ። አሁን እኮ እያንዳንዱን ደቂቃ ኢፌክቲቭሊ ተጠቅመን አናስመስል ስንከራከር ነው። በቃ 4 ደቂቃ ነው ያለው። ያቆሙ 3 ደቂቃ ላይ ነው 1 ደቂቃ ጨምርክለት። ስንከራከር ውለን በልቶ ነገር እያንዳንዱ ደቂቃ ኢፌክቲቭሊ ተጠቅመን አፍታናል። ቴዲ ፕሊስ እባክህ አሁን ጊዜ አንፍሽ። ያለው 4 ደቂቃ ነው። በ4 ደቂቃ ውስጥ ይነገር። እኔም ሰዓት ይያዝ አንድ ጊዜ አወያዩ ነኝ 5 ደቂቃ ሰጥቼዋለሁ። ተጨማሪ ላንተ ደቂቃ ሰጣለሁ። ፔሬድ 5 ደቂቃ አለው። እንደዚህ ኦኬ 4 ደቂቃ እንዳለቀ እኔም ቀጥላለሁ። ሐሳቤ በቃ ላንተም ሰጣለሁ። ችግር የለም። እሺ እዚህ ጋር ቀንጨብ አድርጌ ላሳይ። በቂ ደቂቃ ሰጣለሁ። ተጨማሪ 1 ሰዓት ሰጣለሁ። ኖ አያስፈልገኝም። ሌላ ተጨማሪ ደቂቃ ችግር የለውም። ካላስፈለገ ደግሞ ሰጥቼዋለሁ። ይናገር ችግር የለውም። በደቂቃ በቂ ደቂቃ ሰጣለሁ። 15 ደቂቃ ተሰጥቶት የጥያቄውን ጊዜ ጨርሷል። እኔ 15 ለመጨረስ እንኳን ይኸው 5 ጊዜ እንደ ህፃን ልጅ እየተለመነ ኢንተራፕት እያደረገ ማለት ቴዲ እኔ
ኦኬ ምንድነው ያለው እዚህ ጋር እንግዲህ የኢትዮጵያ ኦርቶዶክስ ክርስቲያን ዲያቆንና መምህር ብሎ ያለ ወደ ምሕረት ላይ የሚሰብከው ዲያቆን በስነ ምግባር እዩት እንዴት ኢንተራፕት እንደሚያደርግ። ሁለተኛ በቤተ ክርስቲያኒቱ መጽሐፍቶችም በመጽሐፍ ቅዱስም ነው፣ በሁለቱም ነው ያወራሁት። በመጽሐፍ ቅዱስ በአምላኬ ቃል አውርቻለሁኝ፣ በቤተ ክርስቲያኒቱ መጽሐፍቶች አውርቻለሁኝ። በሁሉም ላይ ማን እውቀት እንዳለው ማ እውነት እንዳለው ማ እውነት እንደሌለው ከወንጌላውያኑና ከኦርቶዶክሳውያኑ ማን እንደሆነ ዛሬ 23000 ሰው ባለበት ለብዙ ዘመን ስፈልገው ነበር ፈለገን እንደውም ስላገኘሁት መድኃኔዓለም ጌታ ኢየሱስ ክርስቶስን እጅግ አድርጌ አመሰግናለሁ ማለት ነው። ከማጋ እንደምታወራ ማወቅ አለበት። እሺ ምን አለ በቤተክርስቲያኒቱ መጽሐፍት ላይ እዚህ እኔ ፊት አልጠይቅም ብሎ ያለውን እሱ ግን በአውደ ምሕረት ላይ እንዲያል ይሰብካል። ክርስቶስ ሰምራ ገደል ላይ እጅግ በጣም ድንቅ ቃል እናገኛለን። በእውነት የእናታችን የቅድስት ክርስቶስ ሰምራ ረድኤት በረከት በሁላችን ላይ ይደረብን። ወደሳችን ስለ ስላት ነው ሚዩት አድርግ የፈለኩትን ማውራት አለብኝ። ሚዩት አድርግ። ቅድስት ክርስቶስ ሰምራ ከዕለታት በአንዱ ቀን ማለትም በመጋቢት 27 ከስጋ ወደ እሺ ይሄንን እንግዲህ አስተማረው እሱ ነው። የክርስቶስ ሰምራ ገድል ይሄ ነው። እዛ ህዝብ ፊት መጽሐፍ ቅዱስ አንብቦ በማያውቅ ህዝብ ፊት ይናገራሉ፣ ይሄንን ይሰብካል። እዚህ ግን ሲመጣ እና ተጠይቅ ተብሎ ሲባል ግን ወገቤን ይላል፣ እንዳያችሁት ማለት ነው። እሱ ብቻ አይደለም፣ ከሊቅ እስከ ደቂቅ ያሉት ኦርቶዶክሳውያኑ እንዲሁ ናቸው። በእነዚህ መጽሐፍቶች እዚህ 23000 ሰው ባለበት ለጉራ አይደለም። በእነዚህ መጽሐፍቶች ከጳጳስ ጀምሮ እስከ ዲያቆን ድረስ ያለው አንዳችሁም በኤርሚያስ ፊት ቆማችሁ የምትሞግቱ ከሆነ በሌላ ጊዜ ላይ አለውኝ። መጽሐፍ ቅዱስንም በተመለከተ እነዚህን መጽሐፍቶች በተመለከተ እኔ ሳወራ በእነዚህ ብቻ ላውራ አላልኩም፣ በመጽሐፍ ቅዱስም አልኩ። ናና ሞግት ብሉይ ኪዳንና አዲስ ኪዳን ማለት ነው በሚነሱ ኢሾዎች ላይ ኦኬ። ስለዚህ ጥያቄ ላይ ስቀጥል በቅዱሳን ስዕላት ላይ አድሮ ቅዱስ ሚካኤል ያናግርሃለሁ እያልኩ ነው። በስዕሉ ላይ አድሮ ያናግርሃል ሚካኤል? ኦኬ የጠየቀኝ ጥያቄ ስለ ተአምራት ነው። በስዕሉ ላይ አድሮ ያናግርሃል ሚካኤል? በስዕሉ ላይ አድሮ ያናግርሃል? የጠየቀኝ ጥያቄ ስለ ተአምራት ነው። ሊሳደምጥ በስዕሉ ላይ አድሮ ያናግርሃል? እሺ አልመለሰልኝም። በቃ አልመለስከልኝም። ወደሚቀጥለው ሄደ። የበለዓም አህያ ተናግሮ አንተ ስለ ስዕል መናገር ግራ ትገባለህ። ስመልስልህ ስዕል አህያ አይደለም፣ አህያና ስዕል ላይ ስመልስልህ አዳምጠኝ። ስዕሎቻችን አህዮች ናቸው ብለህ ካላልክ በስተቀር እኔ ጠይቁ ስለ ስዕላት ነው፣ አንተ ስለ አህያ አትመልስ። ፕሊስ እባክህን በአፍህ አትሰዳዳ። ኤርሚያስ በአፍህ አትሰዳዳ። ያላልኩትን አትበል። ያነጋግራለሁ ብያልኩ መልስ የለም። እኩል አታውራ፣ መልስ የለም። አንድ ደቂቃ ነው ያለው። አንተ እሱን ቁጭ ብለህ ቆጠር። አንተ አቅም ካለህ 20 ደቂቃ ይጨመርልህ። እንደገና 20 ደቂቃ ጠይቀኝ። በሆነ ባልሆነ ደቂቃ መግደል ፈለጋችሁ ከሆነ ይሄ የተሳሳተ ቤት ነው። ሜዳውም ይኸው ፈረሱም ይኸው ስለ ማንም አያድንህም። እውቀት ነው የሚያድንህ። እውቀት ካለ ነፃ ያወጣል። ለማንም አይደለም። ይሄ በቲፎዞ ብዛት በእንትን አመልማለ ጉሜ በማስጨፈር አይደለም። ህዝብ ይፈርዳል። እናንተ ማንም አልወከላችሁም። የሆነ እምነት ተከታዮች ናቸው። በቃ የምታምኑት እምነት አለ። የገባችሁና የደረሳችሁበትን ታስረዳላችሁ። ነገ ደግሞ ከፈለገ የተሻሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ይመጣሉ፣ ያስረዳሉ። መምህራኖች አሉ። እዚህ ጋር ያንተ አለማወቅ ያንተ ነው። ያንተም ጥንካሬ የቤተ ክርስቲያን ነው። ያንተ ድክመት የፈለገ ነው። የኤርሚያስ ድክመት የኤርሚያስ ነው። የኤርሚያስ ጥንካሬ ካለ ያሳደገችው ቸርች ነው። ድክመታችንን ከቤተ ክርስቲያን ጋር አታች አናርግ። አይዶኖ ማን እንደደከመ አላውቅም። ከደከማችሁ ማንበብ ነው በቃ አለቀ። ሌላ ነገር የለውም። ስለዚህ ፖይንቱ ምንድን ነው? ልንማማር ነው። እኔ እውቀት እያገኘሁባችሁ ነው ያለሁት። እውቀት እያገኘን ነው። ነገ ከነገ ወዲያ ይቀጥላል። ዛሬ በስዕል ነው፣ ነገ ደግሞ በእንትን። ስለዚህ ኤርሚያስ ጥያቄውን አንዴ ይጠይቅህ። ከዛ በኋላ አንተ እየመለስክ እያለህ አቁም ካለ የደቂቃው ቅድም ለአንተ እንደሰጠሁት አቁም በቃ ተመልሶልኛል ስትለው እንዳስቆምኩልህ ማለት ነው። በቃ አልተመለሰልኝም ካለ እሱ ማብራሪያ ይሰጣል። አንድ ኤርሚያስ ድገምልህ ጥያቄውን። እሺ አይ ድጋሚ አልጠይቀውም። ወደሚቀጥለው ጥያቄ ስለሚሄድ ሚካኤል ሆነ ማርያም ሌሎቹ በስዕል ላይ አድረው ይናገራችኋል ወይ ብዬ ስለው ሊመልስልኝ አልቻለም። ምክንያቱም በቤተክርስቲያኒቱ መጽሐፍቶች ተገልጠው ታምራቶች የቤተ ታምራቶች መልስልኝ መልስልኛል። ደቂቃዬን አይወሰድልኝ። መልሶልኛል ካልኩ መልሶልኛል። መልሶልኛል ብዬ ካልኩ የግድ ልመልስልህ አትበለኝ። መልሰልኛል እኮ ሚካኤል አሁንም ደቂቃ ኢምፖዝ አድርግልኝ ቴዲ።
እሺ እንግዲህ ልብ በሉ ምን ያህል ረባሽ መምህር ዲያቆን ተብሎ የሚጠራ ሰው እንደሆነ ማለት ነው። ለስድስተኛና ለሰባተኛ ጊዜ ነው የሚለመነው። የኔ ጥያቄ ጊዜ ነው ይሄን ያህል የረዘመው። የሱ ጥያቄ ጊዜ መደዳውን ሲጠይቅ ዝም ነው ያልኩት። this is orthodox ኦኬ። ስለዚህ ሚካኤል በስዕሉ ላይ አድሮ ያናግራሉ የማርያም ታናግራለች ብዬ ስላልመለስክልኝም በቤተክርስቲያናችሁ መጽሐፍት ቀዊሚ የቅድመ ስእለከ ሶባ አወትር ስኢለ በብሂለ ኦሆ ፍጡነ አስማኒ ቃል ብሎ የሚለው ሰላም ለልሳንከ ድርሳን ማን ነው መልካ ሚካኤል ላይ የተጻፈውን እና ሌሎችም በገድላትና በድርሳናት ላይ የተጻፉትን እሱን እኔ ፊት ልትመልሰው አልቻልክም። ምክንያቱም መጽሐፍ ቅዱስ አታውቅም። እሺ ኤርሚያስ ሁለት ደቂቃ አለ። እሺ ሁለት ደቂቃ ልቀጥል። እሺ አንድ ደቂቃ እኮ ነው የቀረው። ቴዲ ማን ተራፍት እያደረግን ፖዝ እያደረኩኝ ነው። ሁለት ደቂቃ አለው። አይዞህ ጨምረህ ሰተከዋል ምትለው እንደይታው ደማምረህ ነው አትስተይ። ችግር የለውም ነው አይደለም፣ ችግር የለውም። ቴዲ አንተ ስለሆንክ ባለመብቱ ጨምረህ እየሰጠ ስለሆነ ችግር የለውም። ይቀጥል። ችግር የለውም። ሁላችንም የምንታዘበውን እንታዘባለን። ቀጥል። ችግር የለውም። ለምክንያት እንዳትመች አድርጌ ነው ምልክት አለቀ። ይሄ ችግር የለውም። ምንም የሚባል ነገር የለም። 2 ሰዓት ከሆነ 2 ሰዓት ሰጣለሁ። አታስብልኝ። አንተም ከኔ ጋር ዲቤት ገባ ማለት ነው። ዲቤት አይደለም። በደቂቃ ጉዳይ ምንም ስጋት አይገባም። በቂ ደቂቃ ሰጣለሁ። በቂ ደቂቃ ሰጣለሁ። እሺ ታዘበኝ። ደቂቃ እሺ። አይ ነው ደቂቃ አልፈልግም። ኤርሚያስም በሰዓት ጉዳይ ላይ በደቂቃ ጉዳይ ላይ ጥያቄ ካለ በቂ ደቂቃ ሰጣለሁ። ለምክንያት እንዳትመች ነው ማለት ነው። ቴዲ ደቂቃ አልሰጠኝ የምትለው ነገር እንዳይኖር ማለት ነው። ጨረስኩ ስትል አስቁሜ መጨረሻ ላይ ሰመራይዝ አድርገህ እንሰነባበታለን። እሺ። ስለዚህ የምታወሩበት ጉዳይ ስላለ አሁን አያስቸኩልም። ባክ ኤንድ ፎርዝ እናድርገው ነው እያልኩ ያለሁት። እሺ ኤርሚያስ ሁለት ጥያቄ አለኝ። ቅድም ስዕለ አድኅኖ ተብሎ ይጠራሉ ብለኸኛል። አንደኛ የሚካኤል ፎቶ ላይ ተገልጦ ማርያም ፎቶ ላይ ተገልጣ ወተት ታፈልቃለች፣ ትናገራለች፣ ደም ታወጣለች፣ ፍርድ ይናገራሉ፣ ሽንኩርቱ ሸተተኝ ይላሉ ምናምን ነገር ተብሎ የሚባለው ንግግር በሙሉ በስዕል ላይ ተገልጠው ነው የሚናገሩ ተብሎ የተባለው መልስ የለውም። this is orthodox። የሚቀጥለው ሌላኛው ጥያቄ ጠይቄ መልሰልኛል። ሌላኛው ጥያቄ ስዕለ አድኅኖ ናቸው ብለሃል። ስዕለ አድኅኖ ከሆኑ አንተን ስዕላት ያድኑሃል? ከምንድን ነው የሚያድኑት? ኦፍኮርስ ያድኗል ስንል ከዘላለም ሞት ስመልስ አዳምጠኝ እኮ እየመለስኩልህ እኮ ነው። ወይ ጉድ! ኦኬ እውር አይን ነገ ይበራል ሲባል የዛሬ እንዴት ልደራላል? ቅዱሳት ስዕላት ያድናሉ። እየመለስኩልህ ነው። ስመልስ መልስ ማለት እኮ እውቀት አይደለም። አዳምጠኝ። ቅዱሳት ስዕላት ኦፍኮርስ ከደዌ ሥጋ ያድናሉ። ከዘላለም ሞት ያዳነን የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ ቅዱሳት ስዕላት ከደዌ ሥጋ ያድናል። እንዴት ከፈለክ አሁን መጽሐፍ ቅዱስ ማስረጃ አውጥቼ አሳያለሁ። አውጥቼ ላሳይ። የመጨረሻ ጥያቄ እሺ። አልመለስኩም። እሺ ላንተ ይህ መንፈሳዊ ህይወት እየተሳሳክ በቲፎዞ መንግስተ ሰማያት አትገባም። የትኛውም እምነት ውስጥ ያለ ትፋለጣለህ፣ ታስረዳለህ፣ ትቃጠላለህ፣ ትደባደባለህ። አይስክሬም እየላስክ አትገባም። የገባህን ታስረዳለህ። ራስን ችለህ ወይ ገሃነም ወይ ሲኦል ነው የምትገባው፣ ወይ ገነት ነው የምትገባው እስከሚገባኝ ድረስ። ስለዚህ እዚህ ጋር የምናደርገው ውይይት ይሄ የህይወት ጉዳይ ነው። ወደ ዘላለም ህይወት የምትሄድበት ወይ ወደ ዘላለም ሞት የምትሄድበት እንትን እናድርገው። የህይወት ጉዳይ ስለሆነ ፕሊስ ቢያንስ አንደርስታንድ ለመደራረግ እናውራ። የመጨረሻ ጥያቄ ነው። አንድ ደቂቃ ነው ያለኝ። ስለዚህ ቅዱሳት ስዕላት ያድናሉ ብሎ ስዕለ አድኅኖ ይላሉ። ከምን እንደሚያድኑት እንኳን አያውቅም። እሱም አይደለም ሌሎቹም አይመልሱ ከመጡ ሌሎቹ በሌላ ጊዜ አሁን አትደርብኝ ጥያቄ ከደዌ ሥጋ ያድኑናል። አድምጠኝ ደቂቃዬን ፖዝ አድርግልኝ። አንድ ጥያቄ መጨረሻ። እሺ ስዕለ አድኅኖ ብላችሁ የምትሏቸው ሰዎች ሲቀዷቸውና ሲያጨማድዷቸው ራሳቸውን ከጨምዳጅና ከቀዳጅ እጅ ያድናሉ? መልካም። የጠየቀኝን ጥያቄ ስመልስ ሰውንም አዳምጠኝ። ጌታ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ በመስቀል ሲሰቀል ራሱን ስላላዳነ ኢየሱስ አዳኝ አይደለም አይባልም። ሲቀጥል ኢየሱስ ክርስቶስን ወንጌል ስመልስ አዳምጠኝ። ለጆሮ ቢቆረቁርም አዳምጠኝ። የእምነታችን ጀማሪና ፈጻሚ ሆኖ ጌታችን ኢየሱስ ክርስቶስ በጥፊ ስለተጸፋ፣ መራቅ ስለተተፋበት፣ በጅራፍ ስለተገረፈ፣ ከሊጦስትራ አደባባይ እስከ ቀራንዮ ድረስ ሕማምን ስለተቀበለ፣
የማይሞቱ አምላክ ሞትን ስለሞተ እንኳን እኛን ራሱን ማዳን አልቻለም አይባልም። ይሄ ልጅነት ነው። ይሄ አላዋቂነት ነው። የጌታችን የኢየሱስ ክርስቶስን ወንጌል የሰበኩት ቅዱሳን ሐዋርያት በጥላቸው ድውያንን የፈወሱት እነ ጴጥሮስ እነ ጳውሎስ በመስቀል ተዘግዝቀው ሲሰቀሉ በሰይፍ አንገታቸው ተቀልቶ ደማቸው ሲፈስ ራሳቸውን ስላላዳኑ አይ ሰደምጠኝ እባክህ እስኪ ጨርስ አዳምጠኝ። አይ እስኪ ጨርስ አዳምጠኝ። መልሰልኛል እኮ የመጨረሻ ጥያቄ ነው አይደል? ጨርሳ ወደ ሁለተኛው ቻፕተር እንሄዳለን። እሺ ያ የኔኛው ጨርሳል። ስለዚህ ወደ አንተ እመጣለሁ፣ ችግር የለውም። እሺ እኮ ወደ አንተ ነው የሚመጣው። ጨርሳል። የዚህኛው ላይ ግን ሐሳብ ሰጣለሁ ማለት ነው። እሺ ምንድነው የጠየቁት ጥያቄ? ልብ በሉ። ራሳቸው ሊያድኑ ይችላሉ ወይ ብዬ ስለው ትክክለኛ መልስ የመልሰልኝ ጌታችን መስቀል ላይ ተሰቅሎ ሳለ ራሱን ማዳን አልቻለም። የኛም ስዕሎች ራሳቸውን ማዳን የማይችሉ እንደ ኢየሱስ ክርስቶስ ለሰው ልጆች መከራ እየተቀበሉ ነው እያለን ነው። ሰሙ እንግዲህ ኦርቶዶክስ አላልኩም እንደዛ አላልኩም እንደዛ አላልኩም። አርሳና እሺ ቴንክ ዩ። ከመጀመሪያው ዙር በበለጠ ሲሪየስ ነው መሆኑ የመጨረሻ ዙራችን ስለሆነ ማለት ነው። ማጠቃለያ ነው። ከዚህ በኋላ ምንም ጥያቄ የለም። ከዚህ በኋላ እናንተ ጥያቄ አለኝ ካላችሁ ጥያቄህን ጽድት አድርገህ የፈለከውን ጥያቄ ትጠይቃለህ። ፈለገ ከጠየቅ በኋላ ስንት ደቂቃ ልስጠው እንዲመልስ? 2 ደቂቃ ከሆነ በ2 ደቂቃ ውስጥ እንደፈለገ አድርጎ ይመልሳል። አልመለስክም መልሳል የሚባል ባክ ኤንድ ፎርዝ አልፈቅድም። የመጨረሻ ኤርሚያስ ትጠይቀዋለህ። 2 ደቂቃ ሰጠዋለሁ። በ2 ደቂቃ ውስጥ ሰዓት ይዛለሁ። የፈለገውን ይመልሳል። ፈለገ መልሰልኛል፣ አልመለስክልኝም፣ አንገባም። አንዴ የመጨረሻውን ዙር አድማጭ ተመልካቾቼ ጽድት ያለ ጥያቄና መልስ መስማት ስላለባቸው በድያቸዋለሁ። ክርክር ነው። አም ሶሪ ጋይስ። በተቻለ መጠን ፍንትው ያለ ውይይት እንድታደምጡ ነበር የፈለኩት። ከሞላ ጎደል አሪፍ ነው። እኔ በጣም ሙቀት አግኝቻለሁ። የመጨረሻ ፈለገ የምትጠይቀው ጥያቄ ካለ ጠይቀውና ኤርሚያስ ተመልሰህ ሀሳብ ይደመጥ። እዚህ ያሉ 23,000 ሰዎች ተከታትለዋል። ኦርቶዶክሳውያን ዲቤት የገቡ ወንጌላውያን ወንድሞቼ እና እህቶቼ ሁሉ ጭምር ማለት ነው። እኔ በዚህ ያህል ልክ የጥያቄና መልሴ ጊዜ ከ6 እና ከ7 ጊዜ በላይ እያስቆመ ኢንተራፕት እያደረገ እሱ የፈለገውን ተረት እየተናገረ በእኔ ደቂቃና በእኔ ሰዓት ውስጥ ገብቶ አንተ ፖዝ እያደረክ እሱን እየለመንከው በእንደዚህ አይነት ጠባዩ መልኩ የቤተክርስቲያን እሱን ብሶት ሌላ አድማጮቼ እንኳን ቢያንስ ቅሬታችሁን አይ ነው። ለምንድን ይሄ እኮ ውይይት አይደለም። ልናወራ የመጣ ነው ስለ መጽሐፍ ቅዱስ ስለ ብሶት ለመናገር አይደለም። ሄድ አንተም ደግሞ በዚህ ያክል አንፌር አትሁን። እያወራ ስለ ፐርሰናል የሆነ ጉዳይ እኮ አንድ ጊዜ እኔ እዚህ ጋር ስርዓት ላስተምር አይደለም። ባይሆን ስርዓት የምታስተምሩኝ እናንተ ናችሁ። ተቃውሞ የተገላቢጦሽ ነው ይኖርኩ። እኔ በዓለም ያለው ልጅ ነኝ። ስርዓት ያለው እናንተ ጋር ነው። ስነ ምግባር ያለው እናንተ ጋር ነው። ክብር ያለው እናንተ ጋር ነው። ዝቅ ማለት ያለው እናንተ ጋር ነው። እኔ ጋር እንደዛ የለም። ስለዚህ ከእናንተ ነው ለመማር የመጣሁት። እንደ ዓለማዊ እንኳን እንደዛ ያስቸግሩኝ ምሳወያያቸው እና ቢያንስ ቅሬታውን እንኳን ልስማና በቂውን ደግሞ ቅሬታ ላንተ ሰጣለሁ። ኤርሚያስ ቀጥል። አንዴ አድምጠው፣ ሚውት አድርግና አድምጠው። እሺ ቀጥል። ከዛ ወደ አንተ መጣለሁ። አይ ኤሪ እኔ ኖ አላደምጥም። ቅሬታውን ለአንተ ይንገርህ። በቅዱሳት ሰላት ላይ ግን ማጠቃለያ መስጠት ስላለብኝ እኔ በራሴ ላይቭ ላይ ከፍቼ ስለዛ አወራለሁ። በቃ ነው። እኔ ከዚህ በላይ እሱን ቅሬታ አላደምጥም። ኖ አይ ጨርሻለሁ። አመሰግናለሁ። አንፈራቱን ጥሩ ነበረ። አንፌር ኖ እኔ በጣም ብዙ ቦታ ቆይ አዳምጠኝ። በጣም ብዙ ሰዎችን አወያይቻለሁ። በዚህ ልክ ግን አንፌር ሆኜ አላውቅም። ኖ እኔ ቁጭ ብዬ አላደምጥም። በቅዱሳት ሰላት ዙሪያ ግን እኔ የራሴን ኮንክሉዥን እሰጣለሁ። ኖ ጨርሻለሁ። አንድ ጊዜ ስማኝ። የእሱን ብሶት ለምን ቁጭ ብዬ አደምጣለሁ? አንድ ጊዜ ስማኝ። እዚህ ጋር አድማጭ ተመልካቾች ይፈርዳሉ። በቃ አንተ እንዴት ፐርፎርም አደረግ፣ ምን ተከናወነ፣ ሪከርድ የተደረገውን ታያላችሁ። በተቻለ መጠን እኔ ስርዓት ለማስያዝ ነው አፌ የደረገው። ስለዚህ የመጨረሻ ሰመራይዝ አድርጉና እንለያያለን።
አይ ነው የመጨረሻ ሰመራይዝ እኔ ራሴ ላይ ብለ ይናገራሉ። ቴዲ እዚህ አያስፈልግም። በቃ ቴንኪው ፈልጋችሁ ይመጣችሁ። አመሰግናለሁ። እግዚአብሔር ያክብርልኝ። ቴንኪው እግዚአብሔር ያክብርልኝ። አሜን። እንደዛ ከሆነ ቴንኪው ፈልዬ ቴንኪው። ሰመራይዝ የምታደርገው ነገር ካለ ለአንተ ደቂቃው ልስጥና። ቴንኪው ቴዲዬ በጣም አመሰግናለሁ። እኔ የእውነት ስናገር በየመካከል ደቂቃ ገብቶ ኢንተራፕት ከማድረጉ ውጪ አንተንም ጭምር እንዳስቸግረህ ዓለሙ አይቷል። ምናልባት እኔም አስቸግሬህ ከሆነ በጣም ትልቅ ይቅርታ ቴዲ፣ በጣም ትልቅ ይቅርታ በእውነት ስንት የተከበሩ ስንት ስነ ምግባር ያላቸው ስንት መጽሐፍ ገልጦ የሚያስተምሩ ስንት የኦርቶዶክስ ልጆች አሉ፣ መምህራኖች አሉ። ምን ነግሬያቸዋለሁ እኮ የዚህ ልጅ ድክመት የራሱ ነው። ጥንካሬው ከሆነ የአስተማሪዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ስንፍናውና ድክመቱ ግን የራሱ ነው። ስንፍናህን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አትለጥፍም። ኤርሚያስም ስንፍናህን ያንተን ድክመት ወንጌል አማኞች ላይ አትለጥፍም። እኔ አድማጭ ተመልካቾች ፍንትው ያለ ነገር እንዲይዙ ነው የምፈልገው። በተረፈ የእናቴ መቀነት አድናቀፈ የሚባል ነገር የለም። ቴዲ ቤት ነው የመጣው ማይ ፍሬንድ። እሺ ሰማራዊ አድርግና ኤርሚያስ እንሰማበታለን። እሺ ቴንኪው። አስቀድሜ አንተን በጣም ማመስገን እፈልጋለሁ። እግዚአብሔር አምላክ ያክብርልን። በእኔ በኩል እንደ ወንጌል አማኝ አገልጋይ እናም ተገልጋይ ለመወያየት ስመጣ ፌር የሆነ ሰዓት ነው የሰጠህን። ምንም አድሎ አላደረክብኝም። ምናልባት እንደ ቅሬታ ካወራውኝ እሱም አስቸግሮ ነው። አንተ ብዙ እየታገልክ እንደሆነ እኔም ብቻ ሳይሆን ዓለም ሁሉ እያየ ነው። በየደቂቃው እየገባ የኔን ሰዓት እንዴት ይጫወትበት እንደነበር ምንም እንኳን ሰዓቱን ፖዝ ብታደርገው ኢንተራፕት ለማድረግ በዚህ እኔ አልክ እንደሄደ ዓለሙም አይቷል። እና አንተን ግን እግዚአብሔር አምላክ ያክብርልኝ ማለት እወዳለሁ። ቴዲዬ በጣም በጣም ጌታ እግዚአብሔር ዘመንህን ይባርክ። እሺ ወደ ማጠቃለያ ስገባ ምናልባት ስንት ደቂቃ ሰጠኛል? ማጠቃለያ አንተንም እንዳላደክምህ 6 ደቂቃ ስጣለሁ። 6 ደቂቃ ማጠቃለያ ካልክም 8 አደርግልሃለሁ። ምንም ችግር የለውም። ችግር የለም። እሺ በጣም ነው የማመሰግነው። እሺ ስለ ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው አይደሉም፣ ስዕል አድህኖ ያድናሉ አያድኑም ብሎ በሚለው በመጽሐፍ ቅዱስ አስተምህሮት መሰረት ምንድነው ያሉ መጽሐፍ ቅዱስ ላይ ቅዱሳት ስዕላት የሚባሉ ነገር የሉም። ምንድነው ያቸው ያሉት በዘጸአት መጽሐፍትና በዜና መጽሐፍት ላይ በተለይ ብሉይ ኪዳን ላይ በደንብ ባነሳኑ እነሱም የሚያነሱት እነሱን ክፍሎች ስለሆኑ ነው። እዛ ክፍል ላይ በጣም ረገጥ አድርጌ ጫና አድርጌ መናገር ምንድነው ያበዛሁት ማለት ነው። ስለዚህ በእነዚህ መጽሐፍቱ ላይ በእግዚአብሔር ቃል ላይ ቅዱሳት ስዕላት ተብሎ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሚደረገው በካቶሊካውያን እንደሚደረገው ዕጣን በማጠን ስግደት በመስገድ መስዋዕትን በመሰዋት ወደ እነሱ በመጸለይ እነሱ በስዕላት ላይ ተገልጠው እነዛ ቅዱሳት ስዕላት ብለው የሚውላቸው ይሰማሉ፣ ይናገራሉ፣ ወተት ያፈልቃሉ፣ ደም ያወጣሉ፣ ፍርድ ይናገራሉ፣ ሽንኩርት ሸተተኝ ይላሉ ብሎ የሚል እንደዚህ አይነት ምንም አይነት ትምህርት መጽሐፍ ቅዱስ ላይ የውሃ ሽታው የለም በሁለቱም ኪዳን ላይ ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ክርስቲያን ፈለገ እንደጠየቁትኝ በኦሪቱም ኪዳን እንደዚሁም በአዲሱም ኪዳን ሲመዘን ኦርቶዶክስ የምታደርጋቸው ልምምዶች ከስዕላት ጋር በተገናኘ የምታደርጋቸው በሙሉ በሁለቱም ኪዳናት ትምህርት ውድቅ ናት ማለት ነው። በክርስቶስም ቤተክርስቲያን ታሪክ ውስጥ እንዲህ አይነት ልምምድ አልነበረም። በኦሪታውያኑም እንደዚህ አይነት ልምምድ አልነበረም። እግዚአብሔር ስዕላትን ለማምለኪያነት አልሰጠንም። ብሉይ ኪዳን ላይ እነዚያ የተሰጡት እግዚአብሔር በዓላማ ስሩ ብሎ ያላቸው የተቀረጹ ቅርጾች ናቸው። ከወርቅና በኋላም ደግሞ ከወይራ እንጨት ኪሩቤልን ቅረጽ ብሎ አለው፣ በወርቅ ለብጦ አለው። እነዛ የተሰሩበት ምክንያቱ ዋነኛው ልብ በሉ መጽሐፍ ቅዱስ ላይ የብሉይ ኪዳን መጽሐፍት ሲናገር በኪሩቤል ላይ የምትቀመጥ የሰራዊት ጌታ እግዚአብሔር የሚል ቃል አለ። ታስታውሱ ከሆነ መጽሐፍ ቅዱስ የምታነቡ ሰዎች እነዛ ሁለት ኪሩብ እንኳን ሲቀጠቀጡና ሲሰሩ በታቦቱ በስርየት መክደኛው ላይ ሲሆኑ በስርየት መክደኛው ላይ ይሄ እኔ ሎጎ ያለበት ማለት ነው። ተናገሩ እውነቱን ሎጎ ያለበት እሱ ነው። በዛ መስቀሉን ባደረግኩበት ላይ ከታች ያለው የብሉይ ኪዳኑ የእስራኤል የብሉይ ኪዳኑ የእግዚአብሔር የቃል ኪዳን ታቦት በዛ በስርየት መክደኛው በዛ በሁለቱ ኪሩብ መካከል ሆኜ እኔ እነጋገራለሁ ብሎ ባለበት ቃል መሰረት እግዚአብሔር ኪሩቤልን እንኳን ቅረጽ ብሎ ሲለው ዙፋኑን ተሸክሞ በትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 እንደዚሁም በትንቢተ ሕዝቅኤል መጽሐፍ ምዕራፍ 10 ላይ ሁሉ ጭምር ሳይቀር እነዚህ በኪሩቤል ላይ እግዚአብሔር ዙፋኑ በኪሩቤል ላይ የተቀመጠ መሆኑን ግልጽ አድርጎ ስለሚያሳይ በዚህ ምክንያት ብቻ ነው እንዲሳሉ ማለት እንዲቀረጹ እግዚአብሔር ያዘዘው ማለት ነው። ይህንን ስርዓት እስራኤላውያን በቤታቸው ውስጥ እያደረጉ የሚሰግዱለት አልነበረም። ኢቭን ቤተ መቅደስ ውስጥ እንኳን አድርገው ለኪሩቡ ተብሎ አይሰገድም። ለኪሩብ እንኳን ስገዱ ብሎ አላላቸው። አይሰግዱም፣ ስገዱም አላላቸውም። ለፈነዳ አበባ የፈነዳ አበባን ያንሳል ብዬ ነበረ በሰለሞን ቤተ መቅደስ ውስጥ የተቀረጹት ማለት ነው። እነሱንም አላንሳም። ከዝግባው እንጨት ላይ የተፈነዳ አበባና የዘንባባ ዛፍን ቅረጽ የዘንባባ ቅጠልን ቅረጽበት ብሎ ያለውን እነሱንም ሊሰግዱላቸውና ሊያጥኑላቸው ሊሰውላቸው ወደ እነሱ ፊታቸውን አዙረው ሊጸልዩላቸው አልነበረም። ስለዚህ እኛ የወንጌላውያን አማኞች መጽሐፍ ቅዱስ የእግዚአብሔር የአምላካችን ቃል እንደሆነ እናምናለን።
ስለዚህ ምንም አይነት ቅርጻ ቅርጽና ስዕል ፊት ቆመን የምንሰግድበት የምናሸበሽበት የምንዘምርበት የምናጥንበት ወደ እነሱ ዞረን የምንጸልይበት ምንም አይነት ትምህርት የለም። ቅድም የሉተራውያንና መካነ ኢየሱስን ብሎ ያመጣውን እንሱን እንኳን ቢያመጣው በግድግዳቸው ላይ እንደዛ ስለውት ከሆነ ሉተራውያን ወደ እነዛ ስዕሎች አይጸልዩም። ስዕላቱም ወተት አያፈልቁላቸውም። በእነሱም ፊት አይለምኑም፣ መልስም አይመልሱላቸውም። እነሱም ወደ እነሱ አይጸልዩም። ስለዚህ ይሄ መጽሐፍ ቅዱሳዊ አስተምሮ ስለ አይደለ ማለት ነው። በአዲስ ኪዳን ቤተክርስቲያን ላይ ብዬ ባልኩት ላይ አንድ መረጃ አልነበረውም። አንድም አልጠቀሰም። እሺ አልጠቀሰም። ከመጽሐፍ ቅዱስም አንድም መረጃ አልጠቀሰም። ምንድነው ያለው? መጨረሻ ላይ አንድ የተናገረውን ቪዲዮ ማሰማት ፈልጋለሁ። ትናንትና አንድ ትንቢት ተናግሮ ነበር። ይሄ ትንቢት ዛሬ ሸጋ ሆኖ ተፈጽሟል። እቺን ትንቢት ላሰማ። ራሱ የተናገረው ትንቢት ችግር የለውም። አይ ምን ስለ ቅዱሳት ስዕላት ስናወራ ባጭሩ ለምሳሌ አንድ ሰው አይደለም የሚል ከሆነ ነውም የሚል ከሆነ ነው ያለ ሰው የራሱን መጽሐፍ ገልጦ ያሳያል። ምን ችግር የለውም እንዳታስቡ። እንግዲህ አንዴ ስሙት። ቆይ ፖዝ ሆኖ ነው። ትልቅ ኪሳራ ነው ነገ፣ ትልቅ ኪሳራ ነው ነገ አለ ይሄ ፕሮፌት። ይሄ ትንቢት ተፈጽሟል ማለት ትልቅ ኪሳራ ነው። ኪሳራው ማለት ላይ እንደደረሰ ኤርሚያስ ላይ ነው፣ እሱ ላይ ነው። ቴዲ ላይ አልደረሰም። ቴዲ አወያያችን ነው። ቴዲ በነፃነት ነው ያወያየን። ምንም አድሎ የሌለበት ቤት ይሄ ቤት ነው በእውነት እግዚአብሔር ምስክር። ስለዚህ ቴዲ አወያያችን ነው። ኪሳራው ኤርሚያስ ላይ ነው የደረሰው፣ ጴንጤ ላይ ነው የደረሰው ወይስ ፈለገ ላይ ኦርቶዶክስ ላይ? ሰሚው ይዳኝ ማለት ነው። በእርግጥ ብዙ ተለምኖ ነበር እንዳይገባ፣ ብዙ ተለምኖ ነበር። ጓደኞች ሁሉ አትግባ እያሉ ለምነውት ነበር። ያው ተናንቆ እርስ በርስ ተሰዳድቦ እርስ በርስ ተዘላልፎ የሚኖር መለካካት የለም። መጀመሪያ መከባበር ይቀድማል። መብታችሁ ነው ስለ አድህኖን አለመቀበል፣ አምላኬ ማለት እንዲሁም ደግሞ እኛ እናመልከውን ብሎ ማለትም ይቻላል። ነገር ግን ደርሶ የሰው ሃይማኖት በዚህን ያክል መንካት ዋጋ የሚያስከፍለው በሌላ መንገድ ይሆናል። ወይም እየተጠያየቅን የምንሄድበት ሌላ መንገድ አለ፣ መስመር አለ። በዛ መንገድ ብቻ መጓዝ ይጠበቃል። የዛሬው ፕሮግራም እንዲሰረዝ ወንድማችን እንዲያቆም ፈለገ አትናቴዎስን በፍቅር ልብ ሁላችሁም እንድትጠይቁ አደራ ለማለት ወዳለሁ። እግዚአብሔር ይስጥልን። እሺ ምክራቸውን አልሰማም፣ ልመናቸውን አልሰማም። እንግዲህ ወንድማችን እኔ እንኳንም አልሰማ ብዬላል። መምጣቱን ነበር የፈለግኩት። መምጣቱ ደስ ብሎኛል። ወንድሞቹ በጣም ጮኸው ነበር። እባክህ ይቅርብህ ብለውት ነበር። እሱም ደግሞ አይ ጓደኞቹን ጠይቆ ከቀረና ቤተክርስቲያኒቱን ታሰድባለህ፣ ስለዚህ የግድ መገኘት አለብህ፣ ብትቆስልም ብትመታም ብትደበደብም መቅረብ አለብህ፣ መናፍቅንማ ልታሳፍረው ይገባል፣ መጽሐፍ ቅዱስን እኮ አያውቅም ኤርሚያስ ገድላትና ድርሳናት ነው ብሎ አሉት። መጣ። በመምጣቱም እኔ በልልታ በጭብጨባ ቦታ ተቀብያለሁ። ቴንኪው እንኳንም መጣ። ስለዚህ በመምጣቱም ቅዱሳት መጽሐፍት ማን እንደሚያውቅ የሚያወራውንና የሚያደርገውን ምን እንደሚያውቅ በግልጽ ታይቷል። እና እግዚአብሔር አምላክ ይስጥልን። ትንቢቱ በራሱ ላይ ተፈጽሟል ማለት ነው። በኤላ ሸለቆ ላይ ጎልያድን ዳዊት በጠጠር እንደጣለው እሱ እኔን ጥሎኝ ከሆነ ወይኔ እሱን ጥየው ከሆነ በእውቀት ነው ያልኩት። ልብ በሉ፣ እሱ ወንድሜ ነው፣ እኔም ወንድሙ ነኝ። ኦርቶዶክሳዊ ወንድም ነው። በንጽህና ነው የምወደው፣ ግን በእውቀት ነው ያልኩት። በእውቀት በዛ በኤላ ሸለቆ ላይ ዳዊት ከጎልያድ ጋር እንደተፋለመ ለብዙ ዘመን ስጠብቀው የነበረው ሰው ስለነበረ 4 ጊዜ የዲቤት ጥሪ አቅርቤለት አንዱንም አልቀበልም ብሎ ይሄንን ጊዜ አመቻችቶ የጊፍት ስብሰባ ነበር ያቀደው እሱ። እሱ ጊፍቱን አግኝቷል፣ እኔም ደግሞ ማገኘውን አግኝቻለሁ። ስለዚህ ኢየሱስ ያድናል። ቴዲዬ ስለ ኢየሱስ 3 ደቂቃ እንድናገር ይፈቀድልኝ ነው በመድኃኒዓለም። እሺ ጌታዬን ሳልሰብክም አልወጣም። የእግዚአብሔር